ሰለላሁ ዐለይሂ ወሰለም። እንግዲህ ወንድሞቼ ቀልባችን አላህ ይመልስልን። ከቀልባችን ጋር ነው የምንቀመጠው። መስማት ብዙ ጊዜ እየሰማን ነው ወንድሞቼ። የሚፈለገው መቀየር ነው። ሰሃባ ብዙ ንግግር አልሰሙም፣ ግን በጣም ቶሎ ይቀየሩ ነበር። ለምን ነው ሲባላሉ ውስጥ መቁረጥ ነበራቸው። መስማት ንያ ሳይሆን የሚሰሙት መስራት ንያ ነበር። ኢንሻአላህ እኛም ውስጥ ያለው ንያ ነው የሚተላለፈውና መቀመጣችን አልቀረም። ሀጃዎች ጉዳዮች ሊኖሩም ይችላሉ። ሀጃችን ጉዳያችን በተግላላ ለረቢ ትተነዋል። ቀልብና ጀሰዳችንን ሰብሰብ አድርገን እየተቀመጥን ያለው አሁን በጣም ከባድ መጅሊስ ነው። ከዚህ በላይ አዱንያ ላይ መጅሊስ የለም። ባረከላሁ ፊክ። ከትልቅነቱ የተነሳሉ መላእክቶች ሳይቀሩ አሉ ነብዩ አለይሂ ሰላም ይሄን አዱንያ ላይ እየዞሩ ይፈልጋሉ አሉ። ለዚህ አይነት መጅሊስ አላህ የሚወሳበት ሲያገኙ ተናደው ይጠራራሉ አሉ። ሀሉሙ አረኑ ቶሎ በሉ ኢላ ሀጃቲኩም፣ ሀጃችሁ ተገኘ። ሀጃቸው ምን ይሆነ? አላህና ነብይ የሚወሱበት ስለ አላህ ስለ አኺራ የሚወሳበት መጅሊስ መቀመጥ ብቻ የሆነ መላእክቶች አሉ አሉ። ባረከላሁ አላህ ይወፍቀና። አሚን። ከያንዳንዱ ዝናብ ጠብታ ጋር መላእክት ይወርዳል። ከያንዳንዱ ተክል ጋር ፍሬ ጋር ሲበቅል መላእክት አለ። ባረከላሁ ፊኩም። ከያንዳንዱ መخلوቅ ጀርባ መላእክት አለ። ዝናቧን ይዞ ሲመጣና ምድር ስትደርስ ከዛ በኋላ ስራው ምንድነው አሉ? መጃሊስ አላህ የሚወሳበት መጅሊስ መፈለግ ነው። እንደዛም ያቺ ፍሬ በቅላ የተጻፈለት ሰውዬ ጋር ስትደርሳሉ መላእክት አብዛኛው መላእክት ሰማዕ ዱንያ እስኪደርስ ድረስ ሞልተው ተደራርበው በዚህ መጅሊስ ላይ ይቀመጣሉ። እኛስ ምን እንዴት ትላላችሁ? መላእክት ሀጃው ከሆነ እንደዚህ አይነት መጅሊስ እኛስ ምን ያህል ያስፈልገናል ማለት ነው። ከዛ ሲመለሱ አላህ እያወቀ ይጠይቃቸዋል። የት ነበራችሁ ይላቸዋል። ያ ረቢ ባሮችህ ጋር ነበርና ምን እያደረጉ ነበር? አንተን እያሞገሱ እያወደሱ እያጠሩ እያተለቁ እያላቁ ነበር። እንደዚህ የሚያወድሱኝ አይተውኛል ወይ ይላቸዋል አሉ። ሰማላችሁ? አይተውኛል ወይ ይላሉ። ኧረ አላዩም ያ ረብ፣ ቢያዩስ ወበለው ከዚህ የበለጠ ያወድሱና ያጠሩህ ነበር ይሉታል አላህ ሱብሓነሁ ወተዓላ። እሺ መቀመጣቸው ምንድነው የሚፈልጉት ይላቸዋል አላህ። ያ ረቢ የሚፈልጉትማ ጀነት ነው ይላል። አያ ጀነቴን መቼ አዩዋትና ነው ይሄን ያህል የሚፈልጉት ይላሉ። አላሁ አክበር። አቡ አላህ ቀልባችን አላህ ይክፈተው። ለቢነቱ ሚን ذهب ወለቢነቱ ሚን فضة፣ በወርቅና በብር ነው የተገነባቸው አላህ። ግንባታው ራሱ ማላ ዐይኑ ረአት ወላ እذኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ አይንም አላየችውም ጆሮም አልሰማችው በሰው ልጅ ልብ ላይ ሊመጣ አይችልም። ጀነት በቃ ተው፣ ጀነት ብቻ አላህ ራሱ ቁርአን ላይ ሲነግረን ምን ብሎ የተናገራሉ? መሰሉ ጀነቲን፣ የጀነት ምሳሌ እያለ ነው የነገረን። ጀነት ስለ ጀነት ውስጥ ስላለ ነገር ሲነገራሉ ስሙ ነው እንጂ አንድ አሉ ሐቂቃውን የሄድክ ቀን ብቻ ነው የምታየው። ምን አይነት ሀገር ቢሆን ነው? አላሁ አክበር። የመጨመሪያን ገና በሩን በማየት ብቻ 100 ዓመት ያፈዘዋል አሉ። 100 ዓመት ይፈዛል የበሩ ማማር። 40 ዓመት የበሩ ስፋት ብቻ 40 ዓመት ያስኬዳል አሉ ነብዩ አለይሂ ሰላም። ስንት ዓመት? 40 ዓመት። ምን አይነት ነው ሀገሩ? ባረከላሁ ፊኩም። ሰውየው የመጨረሻ ምስኪን ደሃ የጀነት ሰው አላሁ አክበር ምንም የለው የሚባለው 2000 ዓመት የሱን ግዛት ብቻ ቢሄዳሉ 2000 ዓመት አይጨርሰውም አሉ። ስንት ዓመት? 2000 ዓመት ሙሉ ቢሰጠው በዚህ ሰውነት አይደለም በዛኛው። ምን አይነት ሀገር ነውና አቡ አላህ የዛ ሰው ይበለን። ኧረ ምንድነው የሚፈልጉት ይባላሉ። ምን ነው የምትፈልጉት እስቲ? እኛ ሁላችንም የራሳችን ንያ አለን ውስጣችን። ያ የፈለከው ንያ ነው አሉ ረቢ የሚሰጣል። መላእክቶች ግን የአብዛኛውን ያዩና ምንድነው የሚፈልጉት እነዚህ ሰዎች? ያ ረቢ ጀነትህን ነው። አይስ ጀነቴን አይተዋታል ወይ ይላል። ኧረ አላዩዋትም ያ ረቢ። እንዴ ሳይዋት ነው ቢያዩዋትስ ይላቸዋል። ኧረ በለው ከዚህ የበለጠ ለጀነት የሚዳርጋቸው ስራ ይሰሩ ነበር። እሺ ከምን እንድጠብቃቸው ነው የሚፈልጉት ይላል አላህ። ከእሳትህ እንድጠብቃቸው ነው የሚፈልጉት። ጀሃነምን ያመጧታል አሉ ነብዩ አለይሂ ሰላም። 70,000 ሰንሰለት አላት። ከእያንዳንዱ ሰንሰለት ጋር 70,000 መላእክት አለ። ስንት ሆነ? ወደ 49 ሚሊዮን መላእክት። የመላእክት ጉልበት አላህ እንጂ ያቆም ጀሊሉ ጀለ ጀላሉ። ይሄ ሁላ የሳቧት ያመጧታል። የት ቂያማ ኸልቁላ በተሰበሰበበት
የምትጮኸው ጩኸት የአህያ ጩኸት ነው። ተድዑ መን አድበረ ወተወላ ዱንያ ላይ አልታዘዝ ባይ የነበረን በጠቅላላ ስሙን እየጠራች አገሌ የገሌ ልጅ ና ትለዋለች። ዱንያ ላይ አላህን አምፀሃል ላይ መጣው አሻፈረኝ ብለህ አልታዘዝ ባይ ሆነ ና እኔ ጋር ትለዋለች አሉ። እንዴት እንደማደርግህ ታያለህ ትለዋለች። የምትጮኸው ጩኸት መላእክቶችን በጠቅላላ ተወረወራቸውና በላ እንደው ኡመቱ ይሄን ሁላ ኸልቅ እንዴት አላህን ያምጻል ብላ ልትወስድ ስትበጣሉ ቁሚ ላ ተላቡ ጀሊሉ ጀለ ጀላሉ ሁሉ ጊዜ አሉ። አላሁ አክበር በገባባት ቁጥር ሀሊም ተላቲ ወተቁሉ ሀል ሚን መዚድ ያ ረቢ ሌላ ጭማሪ የለም እንዴ ትላለች አሉ። እሳቷ ራሱ ባረከላሁ አረ ያ ረቢ ከዚህ እሳት ነው እንድጠብቃቸው የሚፈልጉት። ሀይስ እሳቴን አዩዋት እንዴ ይላል። አረ በጭራሽ አላዩዋትም። ቢያዩዋትስ ከዚህ የበለጠ ለእሳት የሚያዳርጋቸውን ስራ ይርቁ ነበር ይላሉ መላእክቶች። አላህ ያሳውቀና። ነቢ አንድ ጊዜ ከአንድ ሰሃቢ ጋር መንገድ እየሄዱ እያለ ያ ነቢ በጣም ጠማኝ አላቸው። እዚሁ ናችሁ? በጣም ጠማኝ አላቸው። በቃ አሉት ይሄን ተራራ ሄድና ሰላም አለይኩም በለው አሉ። ተራራውን ነው ነቢ ካለህ ውስጥ ካለህ ውሃን ስጠን ይሉሃል ጠምቶናልና አሰላሙ አለይኩም ሄደው አሉ። ተራራውን ወአለይኩም ሰላም አላቸው። አቡ ነቢ ውሃ ስጠን ይሉሃል ውስጥ ካለ ውሃ አሉት። በል እንግዲህ ንገርልኝ አለው። ለነቢ መስጠት ወደ ኋላ አልልም ነበር፣ ነገር ግን ከጀሃነም እሳት አስፈሪና በጣም ከባድ ከመሆኑ የተነሳ ሐሳቡና ጭንቀቱ ራሱ ከውስጤ ውሃ የሚባል ነገር ጠፍቷል በላቸው። አላሁ አክበር። ምን ጠፍቷል? ተራራ ውስጥ ውሃ ጠፋ። ነብዩ ሙሳ አለይሂ ሰላም አንድ ቀን መንገድ እየሄዱ ድንጋይ እያለቀሰ አዩ። አቦ ምን እያለቀሰ? ጃይባ ለምን እንደሚያለቅስ እናሰማህ ወይ አላቸው። ያ ሙሳ አላህ በቁድራው ምነው የሚያስለቅስህ አላቸው አሉት አሉ ነብዩ ሙሳ። እኛ ምን ሆነን ነው? የት ሄደን ነው? ከድንጋይም በላይ ሆነን ማለት ነው። ስሙ እዚሁ ናችሁ? ምን ያስለቅስሃል አሉት ድንጋዩን። አይ አለ አልሰማህም እንደ ያ ሙሳ አላቸው። ምንድነው? ወቁዱሃ الناس والحجاره እያለ ነው። የሰው ልጅና ድንጋይ ነው ጀሃነም እሳት የሚቀጣጠልበት እየተባለ የጀሃነም ድንጋይ ያደርገኛል ወይ ብዬ ነው ሐሳቡ ነው ያስለቀሰኛል አሉ። አላሁ አክበር። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة የናንተ ቀልብ አለች አላህ በጣም ደረቅ ነች አለ። ልክ እንደ ድንጋይ አራ ከድንጋይ ይበልጣል። وإن من الحجارة لما يتفجر منه الأنهار ድንጋይ እኮ ከድንጋይ ውስጥ ውሃም ይወጣል አላህ። وإن منها لما يشقق أرى تسنتقوا وإن منها لما يهبط من خشية الله كالله فراتشا كترارا لا تنكبالو يورقال አሉ። ማን? ድንጋይ። እናንተስ ከድንጋይ የበለጠ ቀልባችሁ ደረቅ ነው አለ አላህ ነው የሚለው። አላሁ አክበር። አቡ ዱዓ አደረጉለት ከሊሙላህ ናቸው። ያ ረቢ ይሄን ድንጋይ ከጀሃነም ድንጋዮች እንዳታደርገው አላህ ዱዓቸውን ተቀበላቸው አሉ። ከአመታት በኋላ ሲመለሱ አሁንም እያለቀሰ ነው። ይሄ ድንጋይ ምን ሆኖ ነው? ምን ሆነህ ነው የሚያስለቅስ የምታለቅሰው አሉት። አየ ምን ነው የሚያስለቅስ? አይ ከዛ ፊት አለቅስ የነበረው የጀሃነም ድንጋይ ያደርገኛል ብዬ ነበር። አሁን ግን እያለቀስኩኝ ያለሁት አላህ ከጀሃነም ነፃ ስላደረገኝ ሽክሩ ነው እያስለቀሰኝ ያለው አለ። ምስጋና ለምስጋና ነው እያለቀስኩኝ ያለሁት። አላሁ አክበር። ካኢናት ውስጥ ያሉት መክሉቅ በጠቅላላ ወንድሞቼ ጀሃነም ምን እንደሆነ አኺራ ምን እንደሆነ ያውቃሉ አሉ። ለዚህ ነው እንስሳቶች በጠቅላላ አላህ ፊት እንደው ሂሳብ ያደርጋቸዋል አሉ። እንስሳቶችን በቀንድ ያላት ቀንድ የሌላትን ከመታቻት አሉ ቀንድ ይሰጣትና አንቺ ምች ይላታል። ሁሉ መሃል ፍርድ ይፈርድና አሉ ከዛ ምንድነው የሚሆኑት? አፈር ሁኑ ሊላቸው ሲል ያ ረቢ አንዴ ይሉታል አሉ። አንድ ጊዜ ብቻ ቻንስ ይሰጠን ምን ታረጋላችሁ? ስጁድ እንውረድልህ ይሉታል። አቡ እንዳለ ፍየልነሽ ውሻነሽ አህያ እባብ የተخለቁ መክሉቅ በጠቅላላ ምድር ላይ የሚንቀሳቀሱ አውሬ በጠቅላላ ለአላህ ስጁድ ይወርዳሉ። አላህ ያወቀ ይጠይቃቸዋል። ለምንድን ነው ስጁድ የወረዳችሁት ይላቸዋል አሉ። አላችሁ አላህ ያኑረን። ለምን ነው ስጁድ የወረዳችሁት? ያ ረቢ ላንተ ምስጋና ይድረስህ እንኳንም የሰው ልጅ አላደረከንም ይሉታል።
ምን አላደረከንም የሰው ልጅ እንኳንም አላደረከንም ይሉታል ላንተ ምስጋና ለምስጋና ነው ስጁድ የወረድነው ሰው ልጅ የተፈጠረትን አላማ ካልተረዳስ ويقول الكافر يا ليتني كنت ترابا ወይኔ ይላል ወይኔ ምን ነበር አፈር በሆንኩኝ ማን ውሻ ለምን አልሆንኩኝም እባብ ለምን አልሆንኩኝም አህያ ለምን አልሆንኩኝም ብሎ ይመኛል ሰው ልጅ አላማውን ሲረሳ በዚህ መጅሊስ ሰው ልጅ አረ ይሄን ነው የሚፈልጉት ይላል አላህ እንግዲያውስ ምስክር ሁኑ ይላቸዋል የተሰበሰቡትን መላእክት ሁላችሁም ምስክር ያስፈልጋል ወይስ ለምን ነው አላህ የሚምለው ታውቃላችሁ ይምልልናል ምስክር ያደርጋል ያስፈልጋል መማል የሰው ልጅ እንደ ሰው ልጅ ዛሊም ማያምን መخلوቅ ቲራ አንተ ማልልኝ የምትለው ማን ነው ማታምነው ሰው ነው ማል እስቲ እየማለ ማታው ነው አለ ጀሊሉ ለኛ የሚምልል ለምን ነው ታውቃላችሁ እንደማናምነው ስለሚያቅ ነው አሉ ሙሉ የሚነግርናል ሁሉ ነገር ሲነግርን والضحى ይላል والليل اذا يغشى والشمس وضحاها لا اقسم بهذا البلد لا اقسم بيوم القيامه ስንት ቦታ ላይ ምሎ ነው በቃ ሁሉ ጊዜ እመኑኝ እኔ እየማልኩልኝ እየማለ የሚነግረናሉ እንድናምነው ነው አሉ የሚያስመሰክረውም እንድናምነው አላህ የሚያምነው ያርገና አሜን ዜና አምነን አላህን አናምንም እኮ ዛ والله እረ አላህ እንደዚህ ነው ያለን ሐቂቃ ወላ የለም እምነቱ ውስጥ ባረከላሁ ፊክ ሰዎች ያወሩትን ወሬ እናምንና የአላህን ንግግር አናምንም ያ አላህ ምን ትላለህ አሉ ባረከላሁ ፊክ በሉ ምስክር ሆኑ والله ለሁሉ ምሪያቸዋለሁ ይላል አላህ Subhanahu Wa Ta'ala ምን ያጅጋል የተቀመጡት መጅሊስ ላይ የተገኙትን ሁሉ ምሪያቸዋለሁ ከዛ አንዱ መላእክት ይነሳል ያ ረቢ ይላል አንደኛው ዝም ብሎ ጊዜ ለማሳለፊያ ነው የተቀመጠው ወይም ሐጃ አልነበረውም መሄጃ በቃ አጥቶ ወይንም ዝም ብሎ ለትርፍ ነው የተቀመጠውና እንዴት ነው فهم الجلساء لا يشقى بهم جليسهم እነሱ ተቀማማጮች ናቸው ይላል አላህ ከነሱ ጋር የተቀመጠ አንድ ምድለቢስ አላደርገውም ሁሉንም ከጀሃነም ነፃ ብየዋለሁ ይላል አላሁ አክበር ምን አይነት መጅሊስ ነው መጅሊሱ መጨረሻ ላይ አንቁሙ ቁሙ ይባላሉ ተምራችኋል መጨረሻ መጅሊሱ ሲያልቅ ምሪያችኋለሁ እስከዛሬ ሰራችሁትን ወንጀል ይሄ ብቻ ሳይሆን قد بدل سيئاتكم بالحسنات እስከዛሬ የሰራችሁትን ወንጀል በሐሰናት ቀይሬላችኋለሁ ይላል አላህ Subhanahu Wa Ta'ala ምን አይነት መጅሊስ ነው ባል አላህ ይስጠና አሜን ሰኪና የሚወርድበት የቀልብ እርጋታ ወንድሞቼ ቁጭ ብለን የምንነገረው ንግግር የለም ስለ አላህ ስለ አኺራ ብቻ ነው ስለ አላህ ስለ አኺራ መስማት ይሄን ያህል መረጋጋት ለሰው ልጅ ከሰጣሉ ሐቂቃውን ቢሰጠን እንዴት እንሆናለን ሐቂቃውን ቢራብዘን እንዴት ነው ነው ነብዩ ኢሳ አለይሂ ሰላም መንገድ እየሄዱ ይያለ አንድ የአላህ ባሪያ አንዱ አገኛቸው የአላህ ባሪያ ያ ኢሳ አላችሁ ዱዓ አድርጉልኝ አላችሁ ምን ትፈልጋለህ አሉት ኡሉል አዝም ናቸው እጃቸውን ካነሱ ዱዓ ሙስተጃብ ነው የጎመን ዘር ፍሬ ያህል አተም ያህል አላህ መሐባውን እንዲሰጠኝ ይፈልጋሉ ዱዓ አድርጉልኝ አላቸው አቦ ሰማላችሁ አላህ ይስጠና የምን ያህል ጎመን ዘር ፍሬ ያህል ዱዓ አደረጉለት አላህ ሰጣው አንቢያዎች አላህ ከሰጣቸው ሲፋ አንድ ጊዜ የተዋወቁትን ሰው የት እንደሆነ ሀገሩ ማን እንደሆነ ስሙን መርሳት ሲፋ የሚባል ነገር የለባቸውም ያውቁታል ከስንት አመት በኋላ ያን ሰው በዛ ሰፈር ሲያልፉ የታለ ይሄ ሰውዬ ብለው ሲፈልጉት አጡታል አላህ ዋህይ ያደረገባቸው እንደዚህ ተራራ ላይ ነው ያለው ሄዱለት አሉ ተራራው ላይ ሲያዩት እጁን አንስቶ ማልቀስ ነው በቃ ነብዩ ኢሳ ይመጡና አገለ ይሉታል አላሁ አክበር አገለ ይሉታል ይጠሩታል የለም አብሰንት ሆኗል ኳስ እያየ አላያችሁ እናት አባቱ እየጠሩት የለም والله አልሰማውም ይላል ሰላት ላይ ያለ ሰዎች ውጪ የሚናገሩትን እንሰማለን ለምን ነው ታውቃላችሁ የአላህ ማዕሪፋ ቀልብስ ባዶ ነው ማለት ነው አላህ ወዲያ ዋህያ ያ ኢሳ አላቸው ቀኑ ሙሉ ለሊቱ ሙሉ እዚሁ ጮኸ ብጠራ والله አይሰማህም የጎመን ዘር ፍሬ መሐባችንን የሰጠነው ከኛ ውጪ ማንም አይሰማውም ማለት አላሁ አክበር አባ አላህ ለኛም ጀባ ይበለና ያ አላህ አሉ ያ አላህ ባሮች ሌሊት ሰላት ሰግደን የምናገኘው ራሃ ጡማኒና አሉ አቦ የጀነት ሰዎች ካገኙ አሉ ሀብታሞች ባለስልጣኖች አላሉም ስማ ሀገር የገዢዎች አላሉም የጀነት ሰዎች ካገኙ ራሱ ጥሩ ኑሮ ላይ ናቸው ምን አገኙ ሰዎቹ ሌሊት ሰላት ውስጥ ምን አግኝተው ነው ምን አይነት ራሃ አግኝተው ነው والله ያ አላህ እኛ ሌሊት ሰግደን የምናገኘው ራሃ ጡማኒና ጀነት ውስጥ ከሌለ አሉት
ጀነት አትወሰደን አሉት። አቡ እዚህ ራሱ ተመስጭቶናል። የት ዱንያ ለምሮ ታውቃላችሁ? እኛ ሰላት ነው ያወቅነው፣ ጾም ነው ያወቅነው፣ ሐጅ ነው ያወቅነው፣ ዘካት ነው ያወቅነው፣ ሰደቃ ነው ያወቅነው። ማንን ሳናቅ? አላህን ሳናቅ። አላህ ማወቅ ማለት ሰው ልጅ ሁላ የተሳሳተበት እኛ ጀምሮ ማወቅ ሲባል በአእምሮ ነው አላህ ማወቅ ወይ በምላስ ላ አበደን አሉ። አላህ ማወቅ ማለት والله استنى الله የሚያውቁት እነማን ናቸው አለ አላህ إنما المؤمنون አንተ አላህን ታውቃለህ ሙእሚን ነህ ወይ አይደለህም አሉ። መስታወት ቁርአን አስቀመጠልን አሉ። ሐዲስ ሰጠን ነብይ አለይሂ ሰላም ያሉ ዘሩ إنما المؤمنون ቀልባቸው ላይ የኔ ማሪፋ ያላቸው ሰዎች በኢማን የሸለምኳቸው إذا ذكر الله الله አጠገባቸው ስሙን ብቻ ካነሳ ወጅለት ቁሉቡሁም አላሁ አክበር አቡ አላህ ይስጠና አለኛለን ልባቸው ትደነግጣለች አያስችላቸውም። ኢማም አቡ ሐኒፋ ረህመቱላህ ዐለይሂ አጠገባቸው አንድ ሰው ተሳስቶ አላህ ካላሉ ራሳቸውን ስተው ይወድቁ ነበር። አወቁት አላህ ማሙን አላህ ይስጠና። እኛ የምናውቀው ምንድነው? አቡ አላህን የሚያውቁ ሰዎች አላረ እኔን የሚያውቁኝ ኢማን ቀልባቸው ላይ ያስገባውላቸው አላህ ስትል አያስችላቸውም። በቃ እዛው ጋር ናቸው። ራሳቸው ትደነግጣለች። አላህን ፈራ እያልከው አይቆምም። ዛሬ ያለነው ለምን ሳለምን በአላህ ታስፈራራዋለህ አሉ። መጀመሪያውኑ በአላህ ታስፈራራውና በሚያውቀው ነገር አስፈራራው። ፌደራል በለው መከላከያ በለው ዱላ በለው መخلوቅ በለው አላህ የምታስፈራራው በአላህ የምታስፈራራው አላህን የሚያቅሰው ነው። አላህን ፍራ ስትለው የሚቆም ነው። እኛ እኮ ሰው አይደለም አሉ። አላህን ፍሩ እያለን አልፈራነውም። ያ አዩሃ አለዚነ አመኑ ኢተቁላህ ኧረ እናንተ ኢማን ያላችሁ ሰዎች ሆይ አላህን ፍሩ። ማን ነው እያለ ያለው? እንፈራዋለን። ምን ትላላችሁ? አላሁ አክበር። እንፈራዋለን አለ ፍራቻ። ብንፈራው ኖሮ እንዴት ነበር ምን ኖሮ? አላሁ አክበር አቡ አላህ ይስጠና። ለዚህ ነው ሐቂቃ ማዕሪፍ ረቢ አሪኒ አንዙር ኢለይካ ኢሽቅህ ገደለኝ ያሉ ነብይ ሙሳ አለይሂ አቡ ተቃጠልኩኝና ማየት እፈልጋለሁ ያ ረቢ። ናፍቆት ታውቃላችሁ? እኛ ሰላት ማለት እኮ አሉ የፈለከው ቢሮ ኃላፊ ጋር መግባት ከፈለክ ወይም ተራ ሰራተኛ ጋር ቁም ይባላል። ለምንድን ነው? ቀጠሮ አለህ ወይ ይባላል። አንተ እኮ የዚህ ሁላ ካኢናት በጠቅላላ ባለቤት አላህን ማናገር ከፈለክ እኮ የሚፈለግብህ ምንድነው? ውዱእ ማድረግ ነው። እንደናንተ ወደው ኸልቅ የለም አላህ በጣም ከሱ ጋር መገናኘትን ያገራው አሉ። ለምንድን ነው አሉ? በጣም ስለሚወደን እኛ እንወደዋለን ወይ አሉ። አቡ አላህ ማባ ይሰና ያ ረቢ ኢሽቅ አላስቻለኝም አሉ። ህዝቦቻቸውን ሰብስበው እየሄዱ ያለ ፈንጠር ብለው ብቻቸውን ይሄዳሉ። አንዴ ያ ሙሳ ምንድነው የታሉ? ህዝቦች የታሉ? እያወቀ ነው እኮ አላህ ለእያንዳንዳችን ትምህርት እንዲሆን ነው። የታሉ ሰዎች? ሁሙ ላይ አላ አሰሪ ያ ረቢ ከጀርባዬ ናቸው። እናስ ዋጅልቱ ኢለይከ ረቢ ሊተርዳ ያንተ ኢሽቅና መሐባ ግን ሰዎች መሃል መተው ከለከለኝ። እየተቸኮልኩኝ ፈጥኜ እየመጣው ያለሁት ያንተን ውዴታ ናፍቆኝ ነው አሉ። አቦ ማንን? አላህ ነው። አላህ ይስጠና። አላሁ አክበር። እኛ ያወቅነው ሴትዮዋን ነው፣ ገንዘብ ነው፣ ኩርሲ ነው፣ መخلوቅ ነው። አላህ ይህን ብናውቅማ ኧረ ናፈከኝ ያ ረቢ። ቃለ ለን ተራኒ ዱንያ ላይ ማየት አትችልም። ወላኪን እንዙር ኢለል ጀበሊ ተራራውን ተመልከት። ፈኢን ኢስተቀረ መካነሁ ተራራውን ራሱ ካገኘው ፈሰውፈ ተራኒ አኺራ ላይ ታየኛለህ። አቡ የመርፌ ቀዳዳ ያህል አሉ ለተራራዋ ሲገለጥላት አሉ የአላህ አላሁ አክበር አቦን ነው አሉ። አቡ ጀሊሉ አላሁ አክበር። ተራራው አልቻለውም። እንዴት ነው? ማን ነው እሱ? አላህ ታውቀዋለህ ወይ? ይሄ ነው አላህ ማለት። ካኢናት ውስጥ ለዚህ አሉ የሱን ትልቅነት መሸከም የሚችል አንድ መخلوቅ የለም። ተራራ፣ ሸንተረሩ፣ ሰማይ፣ ምድር በጠቅላላ የሰው ልጅ ልብ ብቻ ነው የሱን ትልቅነት እንዲሸከም አላህ ያደረገው። ከዚህ በላይ ሸረፍ ምን አለ? አላሁ አክበር። والله ቀልብ ይስጠና። ለዚህ በዚህ ቀልብ ላይ ሰሃባ ቀልብ ላይ ይሄን ኢማን ነው ያስገቡባቸው። አላህ
ማንነቱን አሳወቋቸው። ሰላት የለም፣ እየሰማችሁ ነው። ሰላት የለም፣ ጾም የለም፣ ሐጅ የለም፣ ዘካት የለም፣ ሐራም የለም፣ ሐላል የለም፣ ይሄን አድርግ አታድርግ የሚባል አንድም ትእዛዝ የለም። ምንም ትእዛዝ ሳይመጣ እሱን አሳወቋቸው። 11 ዓመት ወይም 13 ዓመት ሙሉ የጾም ሐጅ ዘካ የለም። ምድር ያስተማሯቸው ማን ይነግረኛል? ምን ያስተማሯቸው? ኢማን ነው ያስተማሯቸው። ወላሂ ወንድሞች ቀልብ ውስጥ ኢማን ሲገባ አሉ አቡ ናፈቀናል፣ ናፈቀን፣ መቀመጥ አቃተን፣ መቆም አቃተን። እንዴት ነው የምንሆነው? ናፍቆቱ ገደለን። ሰላት አላህ ሰጣቸው፣ ጠይቀው ነው የተሰጣቸው አሉ። እኛ አዛን ሲል እኮ ጭንቅላታችን ያምን የለ ወንድሞች። ምን ነው ዛሬ ሙአዚኑ ቸኮለ ይባላል። አረ አዛን ብሏል፣ ትንሽ ኢቃም እስኪል ደግሞ ትንሽ እዚሁ ጋር ቆመን ሂሳብ እናድርግ የለም እንዴ? የታለ ናፍቆቱ? ምን ማለት ነው? አላሁ አክበር ለምንድን ነው የተባልከው? የያዝከው ትንሽ፣ አንተ ትንሽ፣ ምድር ላይ ያለው በጠቅላላ ትንሽ። ትልቅ ማን ነው? አላህ። ትልቅ ማን ነው? አላህ። ያ ነቢይ አሏቸው ከሴቶች ከባለቤቶቻችሁ ምድር ላይ ካሉ ሴቶች በጠቅላላ አንደኛ የምትወዱት ማን ነው አሏቸው። አይሻዬን ነው አሉ። ከወንዶችስ አባቷን ነው አሉ። ቁጭ እያልን እየተጨዋወትን እያለ አሉ አዛን የአላህን ስም ሲሰሙ ትሰማለህ? የአላህን ስም አላሁ አክበር ሲላሉ አላሁ አክበር ልክ እንደማያውቁን ተገናኝተን እንደማናቅ ጥለውን ይሄዱ ነበር። ነቢ አለይሂ ሰላቱ ሰላም ማንነውን አወቁት። አቦ አላህ ይስጠና። ቁጭ ብለው አላህን ያስታወሱ ነው። አንድ ቀን አላህ ጋር ናቸው። አቦ እኛ ከአላህ ጋር የምንቀማመጥበት ጊዜ የለንም፣ ወላሂ የለንም። ጊዜ አድርቁ ቁጭ ብለው አላህን ያስታወስ ወዝኩር እስማ ረቢካ ወተበተል ኢለይሂ ተብቲላ። አላህን ስም እያስታወስክ አሉ ተቆረጥ ከመክሉቅ ውጣ አለ አላህ። አላህ 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 እኔን እያስታወስክ ሁሉ ርሳ ምድር ላይ ያለውን። አቦ ቁጭ ብለው እያስታወሱ እያለ ሲተና አይሻ መጡ። አቦ ሴቶች በጠቅላላ ድምፃቸውን እዚህ እየጮሁ ቢሆንና የባለቤቱን ድምፅ ሰውየው ከሰማ ለይቶ ያወጣል አያወጣም? ነቢ ጋር መጡና አይሻ ያ ነቢ አሏቸው። ማነሽ አሏት አሏት። እየሰማችሁ ነው? የምንሰማበት ቀልብ አላህ ይዘን። ማነሽ አሏት። አይሻ ነኝ አለቻቸው። ሲተና አይሻ ማነች አይሻ ሳሉ ነቢ አለይሂ ሰላም። ሃይ የአባበከር ልጅ ነቻ። ማን ነው አባበከር አሏት። ደነገጡ አሉ። ጥለው ሄዱ። ሲተና አይሻ ዛሬ ቅድም ምን እንዳሉኝ ታውቃላችሁ? ያ ነቢ ምን አልኩኝ? አቦ አይሻ ብዬ እኮ ብነግራችሁ አይሻንም አላቃትም አላችሁኝ። ወላሂ አይሻ ያሏት ከአላህ ጋር ነበርኩኝ አሉ። አቦ አላሁ አክበር። ከማን ጋር? አላህ ጋር። ሁሉ ርዛ ማለት እሱ ነው ለአንተ ቅርብ። ሁሉ ሲተው የሚቀረው ማን ነው? አላህ ነው። ቀብር ውስጥ ሁሉ ጥሎ ሲመለስ አብዲ ይላል አላህ ባሪያዬ ረጀው ወተረኩክ ጥለውህ ተመለሱ ይለዋል አላህ። ወፊ ቱራቢ ደፈኑክ አፈር ውስጥ ደባለቁ አይደለ ይለዋል። አላሁ አክበር። አረ ሁሉ ከአንተ ጋር ቢገቡ አንዳቸውም አይጠቅሙም። ለው ظሉ ማዕከ ማ ነፈዑክ ወላሂ ከአንተ ጋር ቢገቡ አይጠቅሙም። ወላ የብቀ ለም የብቀ ለከ ኢላ አና ከኔ ውጭ ማንም አልቀረህም ባሪያዬ። ወአነ አልሐዩ አለዚ ላ አሙት ማልሞት ብቻ የምቀረው እኔ ነኝ። እኔም ብትይዝ ኖሮ እኔ ካንተ ጋር ነበርኩኝ ይለዋል። አላሁ አክበር። ሁሉ የያዝካቸው ነገር ሁሉ እዚህ ይቀራሉ። ጂእቱሙና ፉራዳ ብቻህን መጣ ይለዋል አላህ። ትመካበት የነበረው ትደገፍበት የነበረው ትሰራለት የነበረው ትዋሽለት የነበረው ታምታታለት የነበረው ታጭበረብርለት የነበረው ቃቂራ ያሳድር የነበረው ነገር በጠቅላላ የታለ ይለዋል አላህ። እኔን ትለህኝ ሌላ መርጠህ የታሉ ይለዋል አላህ። የታሉ? ማን አለህ እዚህ? ብቻህን በምትቀርበት ጊዜ ካንተ ጋር የሚሆነው ማን ነው? አላህ። ማንስ? የት ነው ያለነው እኛ ወንድሞች? አላሁ አክበር። ጥለነው ትተነው አላህን እሱ ሳይረሳን ከኛ ጋር ያለው እኮ እሱ ነው። ባሪያ ያላል። አላሁ አክበር። አላህ ማ ኸለቅቱከ ወላሂ አልፈጠርኩህም አለ አላህ። ሊያስተክሱረ ዋህደቲ ብቸኛ ስለሆንኩኝ እንድንበዛም አልፈጠርኩም አለ አላህ። ወማ ኸለቅቱከ ሊአስታኒሰ ዋህደቲ ብቸኛ ስለሆንኩኝ አጫዋች እንድትሆንልኝም አልፈጠርኳችሁም አለ አላህ። ወማ ኸለቅቱከ አልፈጠርኩ ሊቱዓዊና
ما عجزت به أجاش فلقي ما الفتر إني أنا ربك ربهن جيته هنين يا الله يهوته بالبيت يانته بالولتا بمدر الله يالس كسيه ولت ولا عندني بالولتا يلا مالابو الله أكبر أبو كذا نفت ودرجادم كرجادم ودقرايسجا خلقكم في بطون أمهاتكم بناتها شودوس فتركواش من ما توقم نبر صوص الله ماوس ما يأكل نبر ما يأكل نبر زت أن يرمولوا بالزاوس يتنكبا كمان مانو أخرجكم من بطون أمهاتكم كذا أوتها شوال الله ترسي الليش إجله أجري الله مترامد بد قلبت إليه ستوطاس نجيس نو بيه بجمرة نزقوها أو تيجي منقرونا تبيل الله كذا بحالاس أو تيجي الله كذا ناته درت لاي እንደው ቧንባ አደረኩልህ እርቀይኒ في صدر امك ሲብርድ ጊዜ ያሞኩኝ እንደው ሙቀት ጊዜ ያቀዘቀስኩኝ ላንተ እንዲመች አድርጌ ዓለም ዱንያ ላይ ያሉ ሚኒራሎች ቢሰበሰቡ ሳይንቲስቶች ቢሰበሰቡ ሊጠምሙት የማይችሉት ሚኒራል አድርጌ እናትህ ጡት ላይ ያስቀመጣል ማነውስ አላህ ከዛስ መሐባህን እናት አባትህ ልብ ላይ አንተን እንዲወዱ አደረኩልህ አይቀመጡም እስክትቀመጥ አይተኙም እስክትተኛ አይበሉም እስክትበላ አይስቁም እስክትስቅ ይሄ መሐባ ያስቀመጥኩልህ እኔ አይደለም ወይ አለ ባሪያዬ ማን ያቅህ ነበር ለዚህ ደረጃ ያበቃ ማን ነው እሱ አላህ ነው ዛሬ ግን ማንን ያስታውስ ነው ትንሽ አጥንትህ ጠንከርከር ሲል ራስህን ስታውቅ በወንጀል ከኔ ጋር ጦርነት ስታደርግ ባሪያዬ አታፍርም ወይ ይላል አላህ حياء يلموي حياء يلموي لسو راسو سو يافرال لني اتافرم وي الله نو ابو الله قلبي استنا من نبرن انبرن مكو سو ادرغن ايانورن اسكاون ጭንቅላት ስላለኝ ነው እየሰራው ያለው ከሰው ላይ በለ ጭንቅላት ብቻ የሚባል ይሄ አእምሮ የሚባለውን ቢወስድባሉ እብድ ብለው ከሰዎች መሃል ያወጡ ነበር ይሄን በነፃ ጤና በነፃ ሐኪም ቤት ስንቱ እንደታመመ ማወቅ ከፈለክ ይሄን ሁላ ላንተ ሰላም አድርጎ ብልጥ ስለሆንክ ነው ወይ ያኖረ ያለው ብልጥ ስለሆነን ነው በነፃ የሰጠማን አላሁ አክበር وآتاكم من كل ما سألتموه يتأيقاችሁትን በጠቅላላ ሰጠኋችሁና የሰጠኋችሁን ጸጋ ብትቆጥሩት አትዘልቁትም አለ አላህ Subhanahu Wa Ta'ala ጉልበት የሰጠህ እሱ ነው ጤና የሰጠህ እሱ ነው አቅም የሰጠን አላህ ነው ግን የሚመሰገነው የሚወደሰው የሚጠራው ማን ነው ሌላ ነው አላህ ቀልብ ይሰና ማን ነው እሱ ሌላ ነው ለዚህ ነው መጀመሪያ ህፃን ልጅ ሲመጣ አዛን አድርጉበት አሉ ነብይ ያ ረቢ ያ ነብይ ህፃን ልጅ ነው ምን ያውቃል ገና ውሃ ነው ያቃለ ገላው ትንሽ ትሁን እንጂ አሉ ሩሁ ታቃለች ሩሁ ትልቅ ነች እዛ ቃል ገብታ ነው የመጣችው አላሁ አክበር ስማ ማለት አሉ አስታውስ እንደው ቃል ገብታ የመጣውን ነገር አሁንም ዱንያ ላይ እስካለ ድረስ ዱንያ እንዳታታልልህ ሊወዱትም ሊያልቁትም ሊያተልቁትም ሊፈሩትም እንደው ሊቅለሰለሱለት የሚገባ ማን ነው እሱ አላህ ብቻ ነው እወቅ ነው አዛን ማለት አዛን አድርግበት የሚባለው ለዚህ ነው በቀን 5 ጊዜ አዛን ስማ ያለው አሉ ዱንያ እንዳታታልልህ والله ያለህ ነገር ትንሽ ነው ነገ የሚጠፋ ነው ነገ የምትተወው ነው ይሄ አላሁ አክበር ቀሪና ትልቅ ለትልቅነቱ ገደብ የሌለው ማንንም እሱን ትልቅነት ሊወስፍልህ የማይችለው ማን ነው አላህ ነው እሱን ያዝ ማለት ነው አላህ እሱን ሚዙ ያርገና ሴትዮዋን አክፈ አላሁ አክበር ሲልኩ አሉ እዛ መስጊድ መሄድ ጥለ እሷን ማቀፋሉ ያ ረቢ አንተ ትንሽ ነህ ትልቁ አሁን ያለሁበት ነገር ነው ማለት ነው ስራውን ሱቅ ውስጥ ሁን የፈለከው ሐጃ ላይ ሁን አዛን ያደረገ በየት መቅረት እዛ ያለህበት ቦታ ባለህበት ቢዚ መሆን ጥቆኒ ቀማነቦ ዮም ምርቃኔ ካነቦ ሄይ ሲላ ማለቀ ባንኪ ሲኔኔ ጅራ ሆቱ ፍረዱ ቼኪ ሲላጃ ነው ሃይ መረቡክ ይሁን እንጃለ ሰኑመት ይጅራሚ እቺን ሐጃ ጨርሼ ይሰግዳለሁ ማን ጋራንቲ ሰጣሉ እሱን ለማድረግ ማን ዋስትና ሰጠ ቀልብ ግን ከአላህ ማሪፋ ባዶ ሲሆን ምን ማድረግ እንዳለበት አያቀመሉ ሰው ልጅ አላህ ኢማን ይስተናው ሰሃቢው እርሻ ውስጥ እየሰገደ ያለ ሱና ሰላት እየሰገደ ትንሽ ወፋ መጣችና ማሽላው ላይ ቁጭ ስትል አሻገለችው አሉ እቺ ወፍ እንዴት ነው የበላችሁ ነው ወይስ ምናምን
እንዴት ከአላህ እቺ ወፍ ቢዚ ታረገኛለች አሉና አሉ እርሻውን በጠቅላላ ለአላህ ብዬ ሰደቃ አውጥቼዋለሁ አሉ። እንዴት ከአላህ ታስረሳኛለች? የሰማችሁ ነው። አቡ አላህ ኢማን ይስጠና። ነብዩ ሱለይማን አለይሂ ሰላም ለጂሃድ የሚሆኑ ፈረሶችን እየመረጡ አሉ ምድር ሙሉ ፈረስ ነበራቸው አሉ እየመረጡ ይያሉ አላሁ አክበር እየመረጡ አስር ሰላት የተሰጣቸው ለነሱ ነበር አሉ ፀሐይ ጠለቀችባቸው አሉ ሃሉ ኢኒ አህበብቱ ሁበል ኸይር عن ذكر ربي حتى توارت بالحجاب ፈረሶችን ያለኝን ነገር ያየው ፀሐይ ጠለቀች አሉ ردوها عليا መልሷቸው አሉ ምድር ሙሉ የነበሩትን ፈረስ ፈጣፊቃ መስሐም بالسوق والأعناق ስማቦ አላህ ኢማን ይሰናው ፈረሱን በጠቅላላ አንገቱን እግሩን እንዳለ አርደው ቆራርጠው ጨረሷቸው። እንዴት አላህን አስረሱኝ? እንዴት ከአላህ ትእዛዝ ወደ ኋላ አደረጉኝ? ለኔ ብላ አለ ያ ሱለይማን ፀሐይዋን መልሷታል። አላህ የገባቸዋን አላህ ፀሐይዋን መልሶላቸው እንዲሰግዱ አለ ትእዛዝ ትልቅነቱን አወቁ። አላህ ማንነቱን ስላወቁ ትእዛዙ ትልቅ መሆኑን አወቁ። እኛ አላህ ማንነቱን ስላላወቅን ትእዛዙ ትልቅ መሆኑንም አላወቅንም። ለዚህ ነው እንደፈለግን ሳማን ያዘናል መኖር ነው። ዱንያ ላይ እስካለን ድረስ እንደፈለግነው መኖር ነው። እያምታታንም እያጭበረበረንም እያመጽንም እሱ ግን ምን ይያለው ታውቃላችሁ? አንድ ባሪያ ምድር ላይ ሆኖ ወንጀል ሲሰራሉ መጀመሪያ ምድሯ ታስፈቅደዋለች አሉ ያ አላህ ትለዋለች አሉ ይሄ ባሪያ እንዴት አንተን ያምጻልና ፍቀድልኝ ልዋጣው ትለዋለች አሉ ምድሯ ስትለው አሉ እንዴ አንቺ ምድር ሆይ ከኔ ባሪያዬ ጋር ምን አገባሽ ከኔና እሱ መሃል አንቺ ነሽ የፈጠርሽው ወይስ ይላታል አያገባሽም ዝም በይ ይላታል ሰማያዋ ታስፈቅዳለች ያ ረቢ ፍቃድ ስጠይ ልውረድበት ትለዋለች አሉ እንዴት ባንተ ላይ ወንጀል ይሰራል ምን አገባሽ ሰማይ ሆይ ከኔ ጋር ነው እንዴ የፈጠርሽው ይላታል ብትፈቅጂ ኖሮ መች እንደዚህ ትይ ነበር ዝም በይ ይላታል ባህሩ አላህን ያስፈቅዳል ያ ረቢ ይሄ ባሪያ እንዴት ወንጀል ይሰራል ፍቃድ ስጠይ እንደው ላጥፋው ይላል ምን አገባችሁ ይላችኋል ሳናንተ ሁላችሁም ምን አገባችሁ ከኔ ጋር ነው እንዴ የፈጠራችኋች እኔና ባሪያዬን ተውን ይላል አላህ Subhanahu Wa Ta'ala ቢፈቅድላቸው ድምጥማጡን እኮ አጠፋን ነገር ግን እንደሱ ረህመት ያ አየቱሃ النفس المطمئنة ارجعي الى ربك راضيه مرضيه እድል እየሰጠን ቻንስ እየሰጠን እኔ ይሻላችኋለሁ እኔን ምረጡ እኔን ያዙ እኔን ውደዱ እኔን አልቁ ከኔ ጋር ግንኙነታችሁን አስተካክሉ والله እኔን ያገኛችሁ ጊዜ ሁሉ ነገር አገኛችሁ አላህ ነው ሁሉ ነገር ቢኖራችሁ እኔን ያጣችሁ ጊዜ ሁሉ ነገር አጣችሁ ይላል አላህ Subhanahu Wa Ta'ala አላህን ያገኙ ሰዎች ያላ አርገና ማንን ያገኙ አላህን ያገኘ ምን አጣ ወንድሞች ምን አጣ ሴትዮዋ ጎጆ ቤት ነው ያላስም የንጉሱ ቤት አጠገብ ጎጆ ቤት አላት ምስኪን ነች አሮጌት ነች ማንንም ቦታ አይሰጣትም ንጉሱ ህንጻው ላይ ነው አቦ አንድ ቀን ወጣ በመስኮት ሲያያሉ ጎጆ ቤት ያያል ቤቱ አጠገብ እንዴ ይሄ ጎጆ ቤት የማን ነው አለ ያንድ አሮጌት ምስኪን አሮጌት ነች አሉት የሰማችሁ ነው ምስኪን አሮጌት ቤት ነው አሉት አቦ ህንጻዬን እይታ በላሸችው አላቸው እና ሄዱና አቦ መላ አድርጉለት ለዚህ ቤት አላቸው አፍርሱት አላቸው እሷ የለችም በዛ ሰዓት ስትመጣ ቤቷ ከምድር ጋር ተመሳስሏል ሃይ ቤቴ የታለ አለቻቸው ጎጆ ቤቴ የታለ አለቻቸው ንጉሱ እይታውን አበላሸችው ብሎ አፈረሰው ከስንቱ ጋር ተጨቃጭቃ ትችላለች አይደል ማናገር የምትችለው አቤቱታ ቢያቀርቡት የሚሰማው ማን ነው አላህ ያ ረብ አለችው እኔ ሳልነበርኩም ሲፈርስ አለችው የኔ ቤት ግን ሲፈርስ እንዴት አስቻለህ ያ አላህ አለችው እንዴት አስችሎ ዝም አልክ አለችው አሉ እቺን ብላ ሳጨርሳሉ ጅብሪል ሆይ አለው ቶሎ በል ድረስ አላህ እንደው በአንድ ክንፋቸው ያንን ህንጻ እንዳልነበር አደረጉት አሉ አቦ ተመልከተ እሱን ጠየቅ አይደል ወዲያው ነው መልሱ የሚመጣው እኛ ምን ጠይቀው ማን ነው አላህ መጠየቅ ስለማናቅ ነው አላህ የሚጠይቁ ሰዎች አላህ ያድርገን ማንን የሚጠይቁ አላህ የሚጠይቁ ሰዎች አላህ ያድርገን والله እሱም መጠየቅ እውር የመጨረሻ እውር ማን ነው አሉ ታውቃለህ አይን ያጣ ሰው አይደለም ወለቀድ خلقنا الانسان የሰው ልጅን በርግጥ የፈጠርነው እኛንን አለ አላህ ልቡ ላይ ያለውን ወስዋስም እናውቀዋለን የሚመጣበት ወስዋስ ونحن اقرب اليه من حبل الوريد
ከዚህ ደም ስሩ የበለጠ ቅርብ እኔ ነኝ ያለ አላህ። ሐጃ ጉዳይ ሲመጣብህ አላህን ትተህ ማን ጓደኛ አለኝ ማን እንደው የዛ ባለ ቢሮ ኃላፊ ጓደኛ ማን ነው ብለህ ሐጃ ለጉዳይ መኽሉቅ ስትፈልግ አሉ አላህን ትተህ ሌላ ስትፈልግ እንዳንተ በዚህ አዱኛ ላይ እውር የለም ማለት ነው። ምን የለም? እውር የለም። ነብይ የተኙ ነው። ገበሬው መጣ መታ አደረጋቸው፣ ቀሰቀሳቸው። ያ ሙሐመድ አላቸው አተኻፉኒ አላቸው ትፈሩኛላችሁ አላቸው ነብይን። ወላሂ አልፈራህም አሉት። ሰይፍ ይዟል፣ ሰይፋቸውን አውጥቶ መን የምናዑከ ሚኒ ተኝተዋል፣ ማን ነው ከኔ የሚከለክልህ አላቸው። አላህ አሉት ሶስት ጊዜ። ሰይፍ በእጁ ያለው ሰይፍ እንደው ኤሌክትሪክ እንደነዘረው ወደቀበታሉ። የአላህን ስም ብቻ ሲነዙ አላሁ አክበር። እሺ አሁን በላሉት አንተንስ ማን ከኔ ያወጣል አሉት። አቡ ኸይር ሰው ሁን በላ አቡ ኸይረኛ ሁኑ ያ ነብይ አላቸው። ጥሩ ሰው ናችሁ አለ። እኔ እናንተ ብንሆንስ ምን ነበር የምንለው? በዛ ሐለት ላይ ሁሉ ጊዜ በችግር በጠበብክ ጊዜ ደርሶ አዳኝ ማን ነው? አላህ። ማን ነው? አላህ። እኛ እሱ መጠየቅ እናውቃለን ወንድሞቼ፣ ሐቅን እናገር። ወላሂ የሚጠይቁ ሰዎች አላህ ያድረን። ወላሂ ለዚህ ነው ሰላትን የሰጠን ሸክም ሆኖ ዝም ብለን እንድንሰግደው አይደለም። ሰላትን የሰጠን ከሱ ጋር እንድንገናኝበት ነው። ለምን ብዙ ሐጃ አለ። ሰው ልጅ ሲባል የሐጃ ከረጢት ነው። ሐጃ ጉዳይ ስላላችሁ የጉዳይ ማስፈጸሚያ ቢሮ ከምሰጣችሁ አላለ እገሌ ቢሮ ጋር ሂዱና ኑና አስፈጽሙ ከምላችሁ 2 ረካዓ የፈለጋችሁት ቦታ ሆናችሁ ምን ጋርጋችሁ ከሰገዳችሁና ከጠየቃችሁ ለሐጃችሁ አጠገባችሁ ነው ያለሁት አለ አላህ። ለሐጃችሁ አጠገባችሁ ነው ያለሁት አለ። እኛ ማን ነው ምን ጠይቀው? ነብይ ሳሊህን አለይሂ ሰላም ድንጋይ አጠገብ አመጧቸውና ከዚህ ቋጥኝ ውስጥ ግመል አውጣ አሏቸው። ግመል ብቻ አይደለም እርጉዝ የሆነች አውጣ አላቸው። ከረሯም እንደዚህ የሆነች እንደዚህ የሆነች ሲፋ ብዙ ደረደሩና አስቀመጡላቸው። ተው የኔ አላህ ይችላል አሏቸው። ተው የኔ አላህ እስቲ ያሳየን አሉ። የኔ አላህ ያንተ አላህ ይሄን የሚችል ከሆነ ያሳየንና ከዛ እናምናለን። 2 ረካዓ ብቻ ሰገዱ አሉ። ምን አደረጉ? 2 ረካዓ ሰገዱና አላህ አለመኑ። ድንጋዩን እያዩት ነው አሉ። ድንጋዩ እንደው እየወፈረች መጣች አሉ። ድልቅ እየሆነች መጣች። ከዛ ልክ ግመል ስትወልድ እንደምታምጠው ድንጋዩ መጮህ ጀመረች አሉ። ማማጥ ጀመረች። ከዛስ እያለች እየጮኸች እርጉዝ ግመል ከድንጋይ ውስጥ በቁድራው ያወጣው ማን ነው? እሱ ችግር ጊዜ አይደርስም እንዴት ትላለህ? ፊርዓውን 70 ሺህ ግመል ላይ እንጨትና እባብ አሸክሞ ወጣሉ። ሰራዊቱን በጠቅላላ ይዞ ነቢ ሙሳ ነቢ ሃሩን ሁለቱ ብቻ ናቸው። አንድ ዱላ ነው የያዙት። 70 ሺውን ዱላና ገመዱን ወደ እባብ አስመሰሉባቸው። ድንጋጤ መጣባቸው አሉ ነቢ ሙሳ ሳይቀሩ። ቃለ ላ ተኸፍ አትፍራ ሙሳ ሆይ አለ ኢነከ ሚነል አሚኒን ሰላም ከሆኑስ ጋር አብሽር አላቸው። አላህ ይስጠናቦ ወርውር ዱላዋን ብቻ አላቸው። ዱላ ነች እኮ ስንት ሜትር የሆነች አቦ ዱላዋን ብቻ ሲወረውሩ ቁድራ ተመልከት። ዱላዋን መሬት ስትነካ አፏ ስፋት ብቻ 90 ሜትር የሆነ እባብ አላህ ወዲያው ቀየራት። አላሁ አክበር። እባብ ሁኚ አላህ አላላትም። ዱላ ደረቅ ዱላ የነበረችዋን በመወርወር ብቻ ቅጽበት ምድሩን ስትነካ ወደ እባብ 90 ሜትር አፏ የምትከፍት እባብ አንዴ ብቻ ተምዘግዝጋሉ። 70 ሺህ ግመል ላይ ተጭኖ የመጣውን ዱላውን ገመዱን ሁላ ዋጥ አደረገችውና እንደው የፊርዓውንን ቤት ብቻ እንደዚህ ያስገባችኋል ህንጻውን። ከዚያ ወዲያው ሲይዟት አሉ ዱላዋ እንደነበረች 1 ሚሊሜትር አልጨመረችም። የት ሄደ ያሁን ላይ ያወጣችው ነገር? ላኢላሃ ኢላላህ በላው። የአላህ ቁድራ ማለት በዚህ ጭንቅላት የሚሄድ አይደለም አሉ። አላሁ አክበር። ሳሂሮች ይህን ሲያዩ ድግምተኞች ወዲያው ስጁድ ወረዱ አሉ። ለኔ ብለው ወረዱ አለ። በስጁድ አላህ ጀነቱን ከፈተባቸው አሉ። ሲያዩ ፊርዓውን አንገት አንደው እጆቹንና እግራቹን ተቃራኒ የይሁዳ ቅጣት ነው ቆርጣችኋለሁ አላቸው። የፈለከውን አድርጋሉ ታቦ እየሰማችሁ ነው። እንኳን ፀሐይና እንኳን በርጫና እንኳን ሴትና እንኳን ስራና እንኳን ገንዘብ ወላሂ አንተ መፍረድ የምትችለው በዚህ ገላ ነው አሉ። መጨረሻ የምታደርገው ነገር ካለ ምን ነው? መግደል ነው። እንደፈለክ አድርገን አሉት። ኢና ኢላ ረቢና ሙንቀሊቡን። እስከዛሬ ያጠፋነው ጥፋት ይበቃናል። እኛ ወደ ማን ተመልሰናል? ወደ አላህ ተመልሰናል አሉት። አቡ አላህ ይመልሰና ወደ ማን?
ወደ አላህ ከዛስ እንዳመኑ አላህ ለሊት ይዛሃቸው ውጣ አላቸው አላህ ለሊት መንገዱን በወጡ ጊዜ አላህ መንገዱን አጠፋዋ ፊትለፊት ሲወጡ ባህር ነው ከጀርባቸው ግማሽ ሚሊየን ሰራዊት ፊርዓውን እነዚህን ድምጥማጣቸው እናጠፋቸውና እረፍት እናደርጋለን አለ እየሰማችሁ ነው ችግር ሐጃ ሲመጣ እንዴት ነው ወዴት ነው የምትሄደው አለቅን አሉ በቃ ያውላ ስንት ቁድራ ያሳያቸዋል አስጨረስከን አሉት ሙሳ አስጨረስከን ሳትመጣም አዛ ነበር ከመጣህም በኋላ አዛ ነው ፊርዓውን በቃ ጨረሰን አሉ ፊትለፊታችን ባህር ነው የት ነው የምትሄደው ከላሉ ኢነ ማዒ ረቢ ሰየህዲኒ አብሽሩ አሏቸው ከኔ ጋር ማን አለ አላህ አለ ማን አለ አከናን ቀባ መሳሪያን ቀባ በር ነመሄዱን ቀባ ጋርዲ ሄዱን ቀባ አቦ ፈጣዚ ከናውንዳ ኸቲር ከኑ አብደኖ ከጎደተኒፍ ሐቀቀቡ አርከኖ አቦ አብደኖ ጃለለህ እስመ ጎደዱቦ እኝም አላህ ጎደድ አላህ ቀበዱ ሐጃቴቲፍ ዋሁንደቴቲፍ ሲፍ እንገዩ አለይሰ አላሁ ቢካፊን አብደሁ ሳኒ ላንተ አልበቃም ወይ ይላል አላህ ለናንተ አልበቃም በቂ አይደለም ወይ ይላል ስትጀግ ሁሉ ጉዳይ ላይ ያ አላህ በል እኔ አጠገብህ ነኝ ይላል አቦ አላህ ይስጠና ምን በል ያ አላህ በል አቦ አላህ ያስደርገና እንዴት እሺ ምን ይሻላል አሉ ጫለቅን አሉ አቦ አላህ ይስሙ አቦ ከኔ ጋር አላህ አለ ሲሉ ያ ሙሳ አላቸው በዛ በያስከው ዱላ ባህሩን በለው አላቸው አላህ ምኑን በለው ቁርአን ላይ ነው ያለው ቁርአን ላይ ነው ያለው ይሄ ደኢፍ ነው ወይስ እንዴት ነው ምናምን እንዳትለም የሰይዎቹ ላይ ሰይ ነው አንዴ በለው ሲላቸው አሉ ዱላውን ባህሩን በመምታት 12 ቦታ ከፈተላቸውና እንደ ተራራ ጠርጣራ አድርጎ እንደ ተራራ ቆመው ምኑን አንተ ምን አይነት ቁድራ ባለቤት ነው አላህ ጠርጣራ አድርጎ እንደ በረዶ አቆመው አሉ አቦ ጀሊሉ ጀለ ጀላሉ ከዛስ ግቡ አላቸው አላህ እለፉ አላቸው ጭቃው እንዳያስቸግራችሁ ደግሞ አለ ላ ተኻፉ ደረከ ወላ ተኽሻ ከያንዳንዱ ብናኝ ውስጥ እርጥበት የሚባለውን ሁላ በቁድራ ያነሳውበት አለ አላሁ አክበር ስንት ዓመት ባህር የነበረበትን ቦታ አሉ በሰከንዶች ውስጥ አላህ ደረቅ አድርጎ ነቢ ሙሳ በኒ እስራኤሎች ሲገቡ አቧራ መነሳት ጀመራሉ ይሄ ምን አይነት ቁድራ ነው የዚህ ቁድራ ባለቤት ነው እኮ አንተ የምትገዛው ወደ ሌላ የምታየው ምን ነው ለምንድን ነው ሌላ የምትፈልገው ለምንድን ነው ላንተ ሐጃ ጉዳይ አይበቃም ወይ ማንስ አላህ አይበቃም ወይ ዛሬ ሙስሊሙ ለምንድን ነው የወራዳው ነው ታውቃላችሁ መመኪያ ሌላ አደረገ መጠጊያ ሌላ አደረገ ከሱ ውጪ ፈራ ከሱ ውጪ ትልቅነቱን አየ አላህ ዚለን ዘሊላ አደረገና አቡ እንደ ሙስሊም ዘሊል ማን አላህ አሳለፋቸውና ፊርዓውን መጣቻ ሲያያሉ አያችኋል እኔ ክብር ሲል እንዴት እንደተከፈተ አያችኋል አይደል አው ታያለህ ቆይ እንዴት ከስከንዶች በኋላ ሰው ልጅ ቀልቡን አላህ ካልከፈተለት የፈለገ ተአምር ቢያያሉ والله الله ቀልቡን ሂዳያ እሱ ካልፈለገለት ማንንም መخلوق ሂዳያ ሊሰጥ አይችልም ያ ረቢ ሂዳያ አላህ ይስጠን አሚን አሚን ማን ሂዳያ ይስጠን አላህ ሂዳያ ይስጠን والله በዚህ ኢማን ቀልብ የሞላች ጊዜ ብቻህን ብትሆን ዓለም ዱንያ ያንተ ተቃራኒ ቢሆን ደንታ አይሰጥህም እሱ ጋንተ ያለ አቦ የዚህ ሁላ ባለቤት በሰከንዶች ውስጥ እቺን እንዳልነበረች ማድረግ የሚችል ማን ነው አላህ እሱን ካለ ምን አጣ እሱን አጥተህ ግን ምን አገኘ ለዚህ ሰላም ያጣ ነው እንቅልፍ አልጣፍጥ ራህ አልሰጥ ገንዘቡ ያለ ጭንቀት ብስጭት ያደረገ ለምንድን ነው እሱን አልያዝንም ማንን እሱ አቦ ፊርዓውን አየቻ እንዴት እንሁን ፈረሷ ደግሞ ሙእሚን አይደለች ፈረሶች ያላህ ባሪያ ነች ታውቃለች ልናልቅ ነው አለች አቡ ተራመጂ እምቢ አለች አረ ተራመጂ ግቢ እምቢ አለች ጅብሪል አለይሂ ሰላም ብቻ በሴት ፈረስ ላይ ሆኖ ብቻ ቀደመው አሉ ሴት የላከው ሞት አይፈራም አሉ አላህ ይጠብቀን ቦደ ሰላት አለ አማን ሰላቲን ጃለለህ ይያትላለች አሱቢ ሰላት አዛን ይያለ እሺ ትላታለህ ወሰላም 12 ሰዓት በኋላ ቀዳ ይሆናል ማለት ነው እሷ ካለች እንዴት አስከፋታለሁ እሱን ያስከፈተ እሷን አታስከፋ ችግር የለውም ጀነት ትገባለህ እንደዚህ ነው ያለንበት አቦ ፈረሷ ስትገባ ፊርዓውን እስከነጄሹ ተከተላ አቦ ነቢ ሙሳ ወጥተው ባህሩን ይመቱታል እንዳይወጡብን ነው ያ ሙሳ አላቸው ኦትሩኪል ባህር ረህወን አሁን ያንተ ስራ አይደለም ባህሩን ተዋላቸው አላህ አቦ ስማስ ኢነሁም ጁንዱን ሙግረቁን እነሱ እናጠፋቸዋለን እንዴት እንደምናጠፋቸው ለኛ ፎርሙላ አያስፈልገንም ባህሩን ጥለ ሂድ አላቸው አላህ አቦ ገና ሁሉንም ሰራዊት ሲገባሉ ይሁላ ሰው የት ቀብረዋለሁ
ችግር ነው እሱ ራሱ ሐሳቧል ይሄን ሁላ እንዴት ነው ጸጥለጥ ባህሩን ብቻ ተመለሽ ያላተው ግማሽ ሚሊዮን ሰራዊቱን ያለምንም ረብሻ ከተማውንም ንጹህ ጀናዛ በጀናዛ ሀገሪቷም እንዳትገማ አድርጓል አላህ ምን አረጋ ጸጥለጥ አደረጋቸው ጀሊሉ ወይስ ያምር ስራው ፊርዓውን አሁን ስታይ አየች አይደል لا اله الا الذي امن አረረ በእስራኤሎች ባመኑት ጌታ አምኛለሁ አሁን አሉት ጅብሪል አፉ ላይ ጭቃ አስገባ فاليوم ننجي ከዛሬ ከዚህ እናወጣህና ገላህን እስከ يوم القيامه ሰዎች ምን እንዲያደርጉት ትምርት እንዲወስዱበት እናስቀምጠዋለን አላህ ሰው ትምርት እየወሰደበት ነው ወይስ መመራመሪያ እያደረገው ነው አላሁ አክበር አቡ አላህ ቀልብ ይስጠና ይህን ሁላ አላህ አጃኢብ ቁርአን ላይ የሚነግረን ሐቂቃ ሊመኩበትም ሊወዱትም ሊያልቁትም ሊያተልቁትም ይገባ ማን ብቻ አላህ ብቻ ነው ስሙኛው ሁላችን አሁን ትንሽ እኮ ስለ አላህ ስለ አኺራ ስናወራ ኢማን ትጨምራለች እነዚህ የፊርዓውን በኒ እስራኤሎች ይሄን ሁሉ አጃኢብ አዩዋል ከዛ ትንሽ ሲወጡ ጣዖት የሚገዙ ሰዎችን አዩዋቸው አቦ ያ ሙሳ አሉት እጅአለና ኢላህን ከማለሁም አሊሃ ለኛም አንድ ጣዖት የምናየው ጌታ አንድ ጣዖት ስራልን አሉ አቦ ደከመን አቦ ማናየውን ከመንገዛሉ ይሄ ሁሉ አጃኢብ አይተው እሱ ካልከፈተለ የለም እኛ ራሱ አሁን ሐዲስ ሰምተን አላህ ወላሂ እውነት ነው አቡ እንዴት ነው ወላሂ ይሄን ኢማን እንዴት ነው ውጪ ስትወጣና ቀይዋን ብቻ ያደሲ ሰበት ልክ ድመታ አሰልጠነናል ብለው ሰዎቹ ድመቶችን ሰበሰቡና አሰለጠናቸው አሉ አቡ እንዴት ወንበር ላይ እንደሚቀመጡ አክሮባት እንዴት እንደሚሰሩ እሺ አሉ አሳዩን አሏቸው አመጡ ትሪቱ ላይ ብቻ 2-3 አባይት ለቀቁላቸው እስቲ እንዴት እንደሚሆኑ እናያቸዋለን አረበለው አክሮባቱ ማን ይስራው አሉ እንዳለ አይጡ አስር የታለ የተሰለጠኑት የምን ስልጣና ነው መች ገባኛም እንደዛ ሆነ ወንድሞች ዱንያ ውስጥ ስላለች ስላቆሸሸችው አሉ ትንሽ ሐዲስ ኹጥባ ትገባለ አቦ ወላሂ እውነታቸው ነው ከዛ በሩ ጋር ስትወጣ አንደኛ የምትጀምረው አንተ ሆነ የታለ ምን ነው ሲባል ቀልብህን አይቶ ነው አሉ ጀሊሉ ጀለ ጀላሉ አቦ አላህ ቀልባችን ይፈትል ወንድሞቼኛ የዱንያ ሰዎች አይደለንም የምን ሰዎች ነን እሺ ረመዳን እንደዚህ ነው ምን ጾመው እንዴት ትላላችሁ ወሊተከብር እኔ ጾምን የሰጣችሁ እኮ ተቅዋ እንድትማሩ ነው አላ የአላህ ፍራቻ ቀልባችሁ ላይ እንዲገባ ነው አላህ ያላቀውና ያከበረው እንደ ረመዳን ወር የለም እዚሁ ናችሁ እንድንጠቀም ብሎ አላህ ሰባት ሰማይ በርን ከፈትኩላችሁ ዱዓ ሙስተጃብ ነው አለ ሸይጣንም አሰርኩላችሁ አትችሉትም በየ ሸይጣንንም አሰርኩላችሁ አለ እሺ ያ ረቢ የጀሃነም በርን በጠቅላላ ዘጋውትና የጀነትን በር በጠቅላላ ለእናንተ ብዬ ከፈትኩላችሁ አቦ ያ አላህ እሺ ነፍስያስ ያቺ ሴትዮስ ነፍስያን የምታሸንፉበት ደግሞ ጾም ሰጥታዋችኋል አላህ ነፍስያ ፈርድም የምትበላው በምንድነው በጾም ነው ከዛስ ኢባዳውን አበዛሁላችሁ ተራዊሁን ሰጣዋችሁ ዘውየው የመጀመሪያ ቀን ረመዳንን በስነ ስርዓት ሳያማ ሳይሳደብ አይኑ መጥፎ ሳይ حرام ሳይሰራ ከምግብና ከውሃ ብቻ አይደለም ራሱን ጠብቆ ሲጾማው የመጀመሪያ ቀን እስከ ዛሬ የሰራው ወንጀል አላህ ይምራዋል መጀመሪያ በእያንዳንዱ ሌሊት 1 ሚሊዮን አላህ ከጀሃነም 1 ሚሊዮን ሰዎችን ከጀሃነም ነፃ ያወጣል ኢድ ቀን ሰዎች ኢድ ለመስገድ ሲሄዱ አሉ ሜዳ ባሮቼ እኔን ውዴታ ፈልገው አይደል የወጡት ይላል እናስ ያ ረቢ እንዴት ነው እንዴት ታረጋቸዋል ወላሂ ያጠፉትንም ያጎደሉትንም የሰሩትን ወንጀልም በ30 ቀን ዛሬ እንደው ለኔ ብለው ስለተሰባሰቡ ምሪያቸዋለሁ ይገላል አራት ሰዎች ሲቀሩ አልምራቸውም ይላል አላህ ስንዘዎች አራት ሰዎች ድርድር የለኝም አልምራቸውም ዘመድ የቆረጠ ለናት አባቱ አቅ የሆነ የተኮራረፉ ሰዎች እንደዛም ኸምራ ዘውትሮ የሚጠጣ እነዚህ አራቱን መቼም አልምራቸውም ይላል አላህ Subhanahu Wa Ta'ala በዚህ ረመዳን ሙሉ እንዲሆን አንድ ሌሊት ለይለቱል ቀድርን ካገኘ ለይለቱል ቀድር ሌሊት ማግኘት ሌሊቱን በቁርአን በዚክር በዱዓ እንቅልፍ ወራ አይደለም የአላህ ባሮች እቺን 30 ቀን የሚተኙት ስንሳን ከዙህር እስከ አስር ወንድሞች ሐጅ ከሄዳችሁ ሐጅ ጊዜ የአዱንያ እቃ በተቀላላ ነው የሚመጣው ከዓለም ቻይና ትላለ እንዳለ ንግድ የሚሰራበት ነው ስንት ቢሊዮኖች የሚሰራበት ጊዜ ስለሆነ ሰዎች ነጋዴዎች ይመጣሉ ሰላት ምናምን ተው ሰላቱን በኋላ ተናገር ኪኒን ይውጣሉ አሉ እንቅልፍ የሚከለክል አንድ ቀን ሁለት ቀን ማታ ቢዝነስ ቀን ቢዝነስ ማታ ቢዝነስ ቀን ቢዝነስ እስከ 10 ቀን አንዳንዴ ልባቸው ጧብሎ እስኪሞቱ ድረስ ለገንዘብ ነው ይሄ እስኪፈነዳ ድረስ እንቅልፍ ይተዋሉ ረመዳንን የመሰለ ወር ፊት ለፊታችን መጥቷል
ረመዳን ወር ገብቶበት የአላህን ማርታ ሳያገኝ ረመዳን የወጣበት መቼም የአላህን ማርታ ያገኝም አሉ። ረመዳን ገብቶበት ማርታውን ሳያገኝ ረመዳን የወጣበት አሉ ጅብሪል አለይሂ ሰላም ያ ረቢ ከራህመትህ አርቀው አሉ። ነቢ አሚን እንኳንም ያርቀው አሉ። እንዴት ትላላችሁ? ስንት ረመዳን ነው ያለፈብን? ረመዳን መቅቡል ለመሆኑ ምልክቱ ምንድነው አሉ? አየ ከረመዳን በኋላ ረመዳን ላይ ይሰራው የነበረውን ስራ አላህ በቋሚ አላህ ያሰራዋል። አላህ ያሰራና ነገር ግን ረመዳን ላይ ሰርቶ ረመዳን ሲወጣ ሌላ ጣቢያ ከሄደስ ምን ማለት ነው? የረመዳን ባሪያ ነው፣ የአላህ ባሪያ አይደለም ማለት ነው። ላ ተኩኑ ረመዳንይን ይላሉ። ረመዳንይን እንዳትሆኑ የረመዳን ባሪያ ኩኑ ረባንይን የረቢ ባሪያ ሁኑ። አላህ ያርገና። የማን ባሪያ? የረቢ ባሪያ። ረመዳን ሲባል አሉ ራ ስትል ራሱ ረህመት የምታገኝበት ወር ነው። አላህ ረህመቱን ይስጠናው። ሚም ሲባል ማርታ መግፊራ የምታገኝበት ወር ነው። ዳት ሲባል አሉ ضمان لنجات من النار ከጀሃነም ነፃ ለመውጣት ጋራንቲ የምታገኝበት። ኑን ሲባል ነዝረቱን ኢላ ወጅሂል ከሪም ወደ አላህ የምታይበት ነው። በስነ ስርዓት ረመዳኑን ተራዊሁን ጠብቀህ 5 ወቅት ሰላትን ጠብቀህ የሰገድክን እንደሆነ ሰው ሳታማ ሳትሳደብ ሳትንቋሽሽ ሌሊህን ጠብቀህ ያሳለፍክ እንደሆነ ሱና የለም። ሱና የሰገድከው ፈርድ ነው። ፈርድ የሰገድከው 7 ፈርድ ነው። እያንዳንዱ ስራ በሰባ ነው የሚባዛልህና አብሽር በል እንዳንተ ያተረፈ የለም። አላህ ይስጠና። እንዴት ትላላችሁ? ዛሬ ረመዳኑ ገባ ወጣ እንድንሆን ነው። ለዚህ ይሄ ገፍላ የበዛበት ወር ነው አሉ ነቢ አለይሂ ሰላም። ሰው ልጅ አላህ የሚረሳበት ወር፣ ሸይጣን በጣም የሚለፋበት ወር ምን ይባላል? ሻዕባን ወር ነው። ለዚህ ነው ነቢ አለይሂ ሰላቱ ወሰላም በጾም እንደው አብዛኛውን ቀን በጾም ያሳልፉ ነበር አሉ። ለዚያ ይሄን እንደው እንደገና በዚህች 15ኛ ሌሊት ከባድ ሌሊት አላህ አደረገልን። እንደዚህ ቀናቱን አላህ የተለያዩ ምርጥ ቀናት የሚሰጠን አሉ እኛን ሊምረን ፈልጎ ነው። ወደሱ ሊያቀርበን ፈልጎ ነው። ባሪያ እኔው ነው የሚሻለህ ወደ እኔና ብሎ ነው። ያቺን ሌሊት አሉ ነቢ አለይሂ ሰላም ሌሊቷን ሐይ አድርጉላት በዱዓ። ሌሊቱን ሙሉ ሐይ ማድረግ አልቻልክም 8 ሰዓት አልቻልክም 9 ሰዓት ተነስና 2 ረካ 3 ረካ ዊትር ጨምርበት። ትንሽ ቁርአን ቁራ። ከዛ በኋላ ዚክ ከዛ እጅህን አንሳ ያ ረቢ። ሌሊቱን ሙሉ አላህ ከኢሻ በኋላ የጀመረ ከመግሪብ በኋላ ይገባሉ። ሌሊቱ ሙሉ የአላህ ረህመት እንደዛ የሚንባባበት ቀን የለም። አረ ሐጃ ያለው አለ ሐጃውን ምንፈታለት፣ ሪዝቅ የሚፈልጋለ ሪዝቅ ምሰጠው፣ አረ ማርታ የሚፈልጋለ ምምረው፣ እዝነት የሚፈልጋለ ማዝንለት እስከ ፈጅር ድረስ አረ እንደዚህ የሚፈልግ አደርግለታለሁ ብሎ ይጠይቃል። አንተ የት ነው ያለው? አላህ ይስተና። ለዚህ መጨረሻ ሌሊት ያለህን ጉዳይ ሁላ ገባሳ አድርጋው ወደ ማን? ወደ አላህ። ሐጃን ሰምቶ ችላ ሳይል ለምትጠይቀው ጥያቄ መልስ የሚሰጠው ማን ነው? አማ يجيبul ሙጠራ ኢዛ ደዓሁ። ስትቸገር ስትጠበብ ሁሉ ዝም ሲል ያንተን ጉዳይህን ሰምቶ ወዲያው መልስ የሚሰጠው ማን ነው? ማን ነው? አኢላሁም መዐላህ ከኔ ውጪ ሌላ አላችሁ ወይ ይላል አላህ። አለን እንዴ? እሱ ብቻ ነው። እሱን ለመጠየቅ ወንድሞች እቺ ሌሊት ቀኑን በጾም ሌሊቱን በመቆም ከዛ ሳሉ አመት መዝገብ አላህ ዘንድ የሚቀርብበት ቀን ነው። ሌሊቱ አመት ሙሉ የሰራነው ስራ ይቀርባል። ማን ጋር? አላህ ጋር። ወንድሜ ገቢዎች አመት ምናምን የሚያስገባ ሰው እንቅልፍ የለውም እኮ ዱዓ አድርጉ ይላል። ሚቀሩ ያሰበስባል። ስንት ሰደቃ ያደርጋል። ለምን ነው? ስትረስ ያመጡብሃል። ስንቱን አጣሸሹት አይደል እንዴ? የአመት ገንዘብ ይሄኛው እኮ ብታጣ ዱንያ ነው የምታጣው። አላህ ጋር በሂሳብ የወደቀ ምን ነው የሚያጣው ታውቃላችሁ? አላወቅነውምና ነው። ያ ረቢ አሉ እኔ የምትፈልገውን ነገር በጠቅላላ አድርገኛል። ይሄ አንተ ፊት ቆመህ ሂሳብ የምታደርገኝ እሷን ብቻ አልችላት የሚሉ ነበር። ያላህ ባሮች እንዴት ትላለህ? እንዴት ትችለዋለህ? ነብዩ ኢሳ አለይሂ ሰላም አላህ ፊት ይመጡና አንተ ነህ እንዴ ይላቸዋል አሉ። አንተ ቁልተ ሊናስ አንተ ነህ ያ ኢሳ ሰዎችን ያልካቸው እኔንም እናቴንም ጌታ አምላክ አድርጋችሁ ተገዙ ያልካቸው አንተ ነህ ወይ ይላቸዋል አሉ። እንዳላሉ ያውቃሉ አላሉም። እቺን ያወቀ ሲጠይቃቸው አሉ ከድንጋጤ የተነሳ ሰውነታቸው ባለው ጸጉር መውጫ ቀዳዳ በጠቅላላ ደም ይወጣባቸዋል አሉ። እቺ እንዴት ጠየቀኝ? ያቁታላ ማን እንደሆነ አላህ እሱ ፊት እንዴት ትሆናለህ ስታሰብ
ታዲያ ያመዝ መዝገበ አላህ ፊት ሲቀርብ አንተ የት ነው ያለኸው? ለዚህ እስትግፋር የተጣላኸው ካለ አፉታ እንደው ያስከፋኸው ካለ አላሁ አክበር ወንድሞቼ ሰሉ አለ ነብይ ትልቅ ያላህ ባሪያ ናቸው። አላህ አሉ 6 ወር አሉ የሌሊ ሰላትን ከለከለኝ አሉ። ስንት ወር? ምን ስላደረኩኝ? የአንድ ወንድሜን ነውር ብቻ አየሁኝ አሉ። አላወሩም አሉ። ነውሩን ብቻ ስላየሁ አሉ 6 ወር ሙሉ አላህ ሌሊ ሰላት ከለከለኝ አሉ። እንዴት ትላለህ? ያወራና ያሞገሰው እስከ ጀርባው እንዴት ትላለህ? ምንድነው የሚከለክለው? አላህ ወንድምን ስትነካሉ ውስጥ ያለውን የአላህ ፍራቻና ምናምን ጠራርጎ ያወጣብሃል አሉ አላህ Subhanahu Wa Ta'ala። እንደው እርስ በርስ ያለውን መሐባ ካልጠበቃሉ ለኻቲማህም ፍራሉ። ለኻቲማህም ፍራ አላህ ሁሉ ነገር አፉ ያደርግልሃል። ወንድምን መንካት ሲቀራሉ ማንንም መንካት። ለዚህ ነው ባሪያ ቂያማ ቀን ያ ረቢ ይሄ ወንድሜ ዱንያ ላይ ያለ በድሎኛልና ውሰድልኝ ይለዋል አሉ። ሐቄን አረ ባሪያዬ ምንም ወንጀል ሐሰናት የለውምና እንዴት እንደዚህ ታደርገዋለህ? ወንጀሌን ይሸከምልኝ ይለዋል። አቦ ይላል ያ አላህ። ነቢ አለይሂ ሰላም ይሄ ሐዲስ ሲያወሩ አለቀሱ አሉ። አቦ ምንም የለውም ታየዋለህ ይለዋል አላህ። ወንጀሌን ይሸከም ያ ረቢ ከፈለገ ጀሃነም ይውረድ እኔ ብቻ ነጃት ልውጣ ይላል። የዛን ሰዓት አላህ ትልቅ ህንጻ አላህ ያሳየዋል አሉ። በወርቅ የተገነባ ህንጻ መጨረሻው ማይታወቅ ቀና እስቲ ቀና በልና ይለዋል አላህ። ሲያይ አንድም ቀን እንዴ ያ ረቢ ይሄ ትልቅ ህንጻ ለየትኛው ነብይ ነው? ለየትኛው ሲዲቅ ነው? ለየትኛው ሸሂድ ነው ይለዋል። ዋጋውን ለከፈለ ነው ይለዋል አላህ Subhanahu ያ ረቢ የዚህን ህንጻ ዋጋ ደግሞ ማን ነው መክፈል የሚችለው ይለዋል። አንተ ራሱ መክፈል ትችላለህ ይለዋል። እየሰማችሁ ነው? አንተ ራሱ እንዴት መክፈል ይችላለህ? ወንድምህን አፉ በለው ይለዋል አላህ Subhanahu አረ ይሄን ካገኘውማ አፉ ብየዋለሁ ይላል። እሺ ጀነት ግባ ወንድምህንም እጁን ይዘው ጀነት ግባ ይለዋል። አላህ ይስጠና። ሁለት ወንድማማቾች ይገናኛሉ አሉ። ወደ ጀሃነም እየሄዱ ነው ሁለቱም። ምን ሆነህ ነው ወደ ጀሃነም የምትሄደው ይለዋል። ባክህ አንድ ሐሰናት ጎድላኝ ወደ ጀሃነም እየሄድኩኝ ነው ይለዋል። አንተስ? እኔ ያለችኝ ራሱ አንድ ሐሰናት ነች እሷን ይዤ እየሄድኩኝ ነው። በቃ ሁለታችንም ጀሃነም ከምንገባ ይለዋል። እኔ አንድ ድሮ ምንም አታረግልኝም እቺን አንዷን ውሰድና ሄድ አንተ ጀነት ግባ ይለዋል። አላህ ይህን ሲያያሉ አላሁ አክበር እንዴት ከኔ የበለጠ ቸር አለ እንዲህ ይላል። እንዴት አንተ ቸር ትሆናለህ? ወንድምህንም እጁን ይዘህ ሁለታችሁም ጀነት ግቡ ይላቸዋል። አላሁ አክበር አላህ ይስጠና። ሁለቱ ባሮች ይመጣሉ አሉ እሱ ፊት። ሁለታችሁም ታዛችሁ አታውቁም? በቃ ሂዱ ጀሃነም ግቡ ይላቸዋል አሉ። አንደኛው እየሮጠ ወደ ጀሃነም ይሄዳል አሉ። አንደኛው ቀስ ብሎ ዞር እያለ ያየዋል። አይጠራቸው ሁለቱም ምን ነው የሚያሮጥህ ይለዋል አላህ። ወደ ጀሃነም ይሮጣል። ዱንያ ላይ ያለው አንድ ቀንም አልታዘዝኩም ዛሬ ራሱ ልታዘዘህ ብዬ ነው እየሮጥኩኝ ጀሃነም ልግባ ብዬ ነው ይለዋል። አቦ ሂድ ግባ ይለዋል። ጀነት ግባ ይለዋል አላህ። አንተስ ምንድነው የምታየኝም ዝየዞርክ የምታየኝ? የኔ አላህ አርሐመ ራሂሚን ነው እንዴ ረህመተኛ ነው ወዴት ነው የሚልከኝ እያልኩኝ አስሬ ዞር ብዬ ማየው ረህመተኛው አላህ እንዴት ተወኝ ብዬ ነው። እሺ ሂድ ግባ ይለዋል። እንደዚህ አይነት አላህ ነው እኛ የምንገዛው ያ አኺ። አላሁ አክበር። እናት ለልጇ አታዝንም። እናት ጋር ስትሄድ አሉ ቂያማ ቀን ማንህ ትለዋለች። እንዴ እናቴ ልጅሽ ነኝ አታውቂኝም 9 ወር ምናምን ሂድ እኔ አላውቅህም አልወለድኩህም ትለዋለች። እናት አታውቅህም አሉ እናት አባትህ ልጅህ ይመጣል ወኡሚሂ ወአቢሂ እናት ወአቢያ ወሳሂበቲሂ ወበኒ ሚስት የገዛ ሚስት እንዳላየ ወፈሲለቲሂ التي تؤويه ዘመዶቹ በጠቅላ ሁሉ ይከዳል። ብቻህን የምትቆምበት እየተያዩ ይከዱሃል። የዛን ቀን የሚያወጣው ማን ነው ወንድሞች? ማን ነው? እሱን ጥለን ነው አሁን ሌላ ቦታ ያለ ነው እኮ ወንድሞች። ይሄን ሁላ ኸይር ስራ እድል የሚሰጠን ረህመት እንዳደርግላችሁ ወደኔ ተመለሱ እኔ ይሻላችኋለሁ ሳማንም የላቸውም። እንደውም እኮ ጀሃነም ውስጥ ይገቡና አሉ ካፊሮች ያዩዋቸዋል አሉ። ሃይ እናንተም ላ ኢላሃ ኢላላህ ብላችሁ የለ እንዴ? እሺ ምን ጠቀማችሁ? ያው ከኛ ጋር ነው ያላችሁ ሲሏቸው አውጧቸው ይላል። ቶሎ ብሎ አውጧቸው። አዱንያ ላይ ያለ አንድ ቀን ያስታወሰኝ ባሪያዬን ቢሆን በአንድ መጅሊስ ላይም የፈራኝ ባሪያዬን ቶሎ ብላችሁ አውጧቸው ይላል አቡ። አላሁ አክበር። አንድም ሰው እንዳይቀር ይላል አቡ። አላህ ያውጣና አቡ። እንደዚህ አይነት አላህ ነው የኛ አላህ ያውጣለን። የሰው ነውር ሳይሆን የሰው ጥሩን አይተን እርስ በርስ ዱዓ ለመደራረግ ዝግጁ ነን። ሼኹ ይሄዱ ያለ ማሊክ ኢብኑ ዲናር የመጨረሻ ነው ጨርሻለሁ። እሺ
ይሄዱ ያለ ሰውየውን መጠጡን እስከ መጨረሻ ነፍቶታል። ከዛስ ራሱን አያቅም። ከዛም ጋር ቱከት አድርጓል አሉ። ቱከት አድርጓል ነጂስ ነው አሉ። ቱከት ነጂስ ነው በሸሪዓ ምንድነው ነጂስ? ቱከት ነጂስ ነው፣ ኸምርም ነጂስ ነው። ቁጭ ብሎ ምን ይላል አሉ? ተኝቶ በወደቀበት አላህ ይላል፣ አላህ ይላል። በጣም ከበዳቸው አሉ። ውስጣቸው አላስቻላቸውም። ይሄ ሰውዬ እንዴት በነጂስ አፉ አላህ ይላል አሉና ሄዱና አፉን እጥብ አደረጉለት። አቦ ስማ አቦ አፉ ምን አደረጉለት? እጥብ አደረጉለት። ሰካራም እንዴት አሉ። አሁን አፍህ ንጹህ ሆኗልና አሁን አላህ በልብለውት ያ ረቢ ሂዳያ የምትሰጠው አንተንና ያ ረቢ ሂዳያውን ስጠው አሉ። አላህ ይስጠና። እንደዚህ አይነት ምን ስጠው? ሂዳያን ስጠው ብለው ሄዱ አሉ። ቤት ሄዱ ሲተኙ አሉ በህልማቸው እንዴ ያ ማሊክ አላቸው ለኛ ብለህ ምኑን አፉን አጠብከው አላቸው። ላንተ ብዬ እኔ ደግሞ ቀልቡን አጥቤዋለሁ አሉ። ምኑን አጥቤዋለሁ? መስጊድ ሄዱ አሉ። በዛው ሌሊት ሌሊት ለመስገድ መስጊድ ሲሄዱ አንደኛው መስጊዱ ውስጥ ቁጭ ብሎ መስጊዱን ይበጠብጠዋል እያለቀሰ ያ ረቢ ለኔ ብቻ ትምረኛለህ እያለ ያለቅሳል አሉ። ለኔ ብቻ ትምረኛለህ እያለ ያለቅሳል። ኧረ አንተ ያላህ ባሪያ አሉት። ያንተ አላህ በጣም መሐሪ ነው። ቀስ ብለህ ዱዓ ብታረግ ምን ያረ ይምርሃል። ቀስ ብለህ ቀስ በላሉ። ሲያዩት የማታው ሰካራሙ ማነው? ሰካራሙ ሰውዬ ነው። ሃይ አንተ እንዴት ነህ አሉት። ሼኹ እየሰማችሁ ነው? አቦ ምን ሰማበት ቀን ወላሂ አቦ እንዴት ነህ አሉት። እንዴት ሆንክ? ምን ሆንክ? እንዴት ሆንክ? አላህ كيف حالك? ሃያ ሼኽ ምን ትጠይቁኛላችሁ አላቸው። ሃሌ ان الله قد اخبرك بحالي ማታ በህልምህ እንዴት እንደሆንኩኝ ጀሊሉ አልነገረህም እንዴ አላቸው። አላሁ አክበር። አቦ ከዚህ ከሰካራምነት አውጥቶ ረቢ የሱ ቀሪብ ወዳጅ አላህ አደረገው። አቦ እኛንም አላህ ያድርገና። እነዚህ ነው ቀልባችን መስፋት ያለበት። ለሌባውም ለሰካራሙም ለሚሰርቀውም አንተ ምን አገባህ? የሱ ነው። የማን ነው? የማን ባሪያ ነው? የአላህ ነው። እሱ እንደፈለገ ያደርገዋል። ሊሰርቅ እየቆመ እኮ ዘራፊው ጫካ ውስጥ እየቆመ ወፊቷን ብቻ አስሬ ስትመላለስ ሲያያት አሉ እቺ ወፍ የሆነ ነገር ሳሰራ አይቀርም። ይሄ ዛፍ ላይ ሲወጣሉ ዛፉ ላይ ትልቅ ዘንዶ አፉን ከፍቶ ነው ያለው አሉ። ወፋን ረቢ ኻዲም መደበለታሉ። ምግብ የምታመላልስለት አይን የለውም። ምን የለውም? አለቀሰ አቡ። ለዚህ እባብ አላህ ኻዲም መደበለት። እኔን የመሰለ በኒ አደምስ እንዴት ትላለህ? ለርዝቅ ብሎ የሚዋሽና የሚያጭበረብረውስ የሚዘርፈውስ አቡ አላህ ይስጠና። አቡ አላሁ አክበር። ከሱ ጋር ሰላም ስትሆን ከጂኒ ጋር ከአውሬ ጋር ሰላም ያደርጋል። ወንድሞቼ ከማን ጋር? ከሱ ጋር ሰላም ከሌለ ያሳሉ ከገዛ ሚስት ጋር ሰላም ያሳጣሃል አሉ። ከወንድምና እህት ጋር ሰላም ታጣለህ። ቀልብ ላይ ኢማን ካለ ግን ከጂኒ ጋር ከአውሬ ጋር ሰላም ያደርጋል አሉ። አላህ ሰላም ያርገና። ከምን ጋር ሰላም? ከአውሬ በጠቅላላ ጋር ሰላም ያደርጋል። ካልቅ ሁላ ላንተ ይታዝልሃል። መንገድ ይለቁልሃል ላንተ ሲሉ አቡ አውሬዎች በጠቅላላ ከሱ ጋር ሰላም ከሌለ ያሳሩ ነፍስያ ራሱ እሷ ራሱ መረብክ ትሆንብሃለች። አቡ አላህ ይክፈትልኝ። ለዚህ ወንድሞቼ ሁላችንም እስትግፋር እናድርግ፣ እንመለስ። ወላሂ እሱ ነው የሚሻል፣ የሚያዋጣን እሱ ነው። እዩ አደጋ ዛሬ ሰው ሞት አይደለ? ለምን እየሄዱላት ነው ታውቃላችሁ? ሰርግ ሊሞሽሯት የሙሽራ ዕቃ እንገዛለን ብለው ይሄዱ እያለ ከፈን የተገዛለት ስንት አለ መሰለህ? ተዘወድ ምን ተቅዋ ኧረ አደራህን ተቅዋ ሰንቅ አታውቀውምና اذا جن ليل هل تعيش الى الفجر ለሊት ሲመጣ ንጋት መምጣቱን አታውቅም። እንደው ወከም ሚን ፈተን አስበሐ ወአምሳ ዳሂከን ስንት ወጣት ቀኑን ሲስቅ ሲጫወት ለሊቱን እያ እንደው የመሸበት ወቀድ ኑሲጀ ተክፋኑሁ وهو لا يدري ከፈኑ የተዘጋጀለት ስንት ወጣት አላየህም ወይ? እንዳስ ወከም አላሁ አክበር ወከም ሚን ዓሩስ ስንት ሙሽሪት ለባለቤቷ ፏ አድርገው አቆነጃይተው አዘጋጅተዋት ባሏ ጋር ሲያስገባት ወቀድ ቁቢደት አርዋሁም ለይለተል ቀድሪ ሩሃቸውን ያወጧቸው የሉም አላየህም ወይ አሉ። የዛሬው ለሊት ፏን አድርገዋለን እያሉ ቀብር ያሰየኙ አላየህም ወይ አሉ። ወከም ሚን ሰሂህን ስንት ጤነኛ ራስ ምታት ሳይዘው ቆረጠኝ ሳይል የሞት አላየህም አሉ። ወከም ሚን እንደው ዒለት እንደው ሰቂሚን ዓሸይነ ሚን ዳሪ ስንት የታመመ ያልጋ ቁራኛ የሆነውን ስንት ዓመት እያኖረው ጤነኛውን ይዞ ይሄደ የለም የለም። ስንት አለ
ወከም ሚን ሰጊሪን ስንት ህፃን እድሜው ረጅም ይሆናል ኢንሻአላህ ያገባል ይወልዳል ተብሎ እንደው ስንት እየተመኘለት ህፃን እያለ ቀብር የገባ ስንት አለ። ለዚህ አንተ ምን ጋራንቲ ያለህና በሁሉም ሁኔታ ሐለት ላይ ምንሁን ስታንድ ባይ ሁን። አላህ ስታንድ ባይ ያርገና። ሼኹ ሰካራሙን አዩትና እስቲ ዛሬ ብቻ ግባ አሉት ለአላህ ስትል። እስከ መቼ ነው ሰካራም እንደሆንክ የምትቀረው? ለአላህ ስትል ዛሬ ስገድ ሲሉት አሉ አቡ እሺ አለ። አቡ ዛሬ ራሱ ልስገድ ብሎ አሉ መጣሉ። ጠጅ የሚጠጣው ሰውዬ እየሰማችሁ ነው። መስጊድ ነው ያለሁትና እኔ እኮ ኻቲማዬ እንደዚህ ያምርልኛል። የለም አሉ አታውቁም ማን ኻቲማ እንደሚያምርለት አሉ። እሺ ብሎ መስጊድ ሲመጣሉ መስጊድ ውስጥ የነበሩ ሰዎች ሲያዩት አረ ሰካራሙ ሰውዬ ሼኹ ይዘውት መጡ። በጫማ ወረወሩበት አሉ። አቡ ሁሉም በጫማ ዛሬ እንደሚሉ ገና ዛሬ ተውባ አደርጋለሁ ሰላተል ጀማዓ እጀምራለሁ ብለህ መስጊድ የመጣ ጊዜ አላህ እስላም ሆንክ እንደ ይሉሃል። ከዛ ጥሎ ይሄዳል አይደል? ከዛ ቀን ጀምሮ የተወው ሰላት በጠቅላላ ወንጀሉ ባንተ ነው የሚጻፈው። አብሽር ጀነት ያስገባል እሱ ራሱ እናል ሲመቱት ሼኹ ደነገጡ። አወራ ተከላከሉለት። ለአላህ ብላችሁ ተውት አሉ። እዚሁ ናችሁ አዋላ ቀልብ ይስጠና። ከዛ በኋላ ኢማሙ መጡ። በቃ ሰዎች ሁሉ አልፈቀዱልህምና ውጣ አሉት። ወላሂ አንዴ መጥቻለሁ አለ። ሰክሯል እኮ አንዴ መጥቻለሁ አልወጣትም አለ። አቡ ካላህ ቤት ማን እንደሚያወጣኛ ያለው እንደው ማለት እሺ ተቸገሩ ሰዎች ውጣ እያሉት ነው። እሱስ አልወጣም እያለ ነው። አቡ ኻቲማ ሲያምር ግን አቡ ረቢ ያሳምርልን። ወላሂ ሲያሳምርልህ እኮ በቃ አያቅም ጀሊሉ ጀለ ጀላሉ። ከዛ ውጣ አልወጣም። ኢማሙ መጡ። አቡ ለአላህ ብላችሁ ፍቀዱለት ለዛሬ ብቻ ይስከር ተባለ። እሺ አሉት። አቡ ጫፍ ላይ ይስከር ግን ከኛ ጋር እንዳይደባለቅ ተባለ። ገባሉ። ሰረካ ተጀመራሉ። የመጀመሪያው ስጁድ ላይ ማን ያንሰዋሉ? አቡ ሼኹ ያመጡ ሼኽ ይሄ ሰውዬ ስጁድ ላይ ቀረ እንቅልፍ ወስዶት ይሆናል ወይ ሰክሯል አልተነሳም። እንዴት ነው ይሄ ሰውላ ሰው አይለቀኝም ይላሉ አሉ። አራቱ ረካ አለቀ። እሱ ስጁድ ላይ ነው ያለው። ከዛ በኋላ ይሄን ሰውዬ ጦሎ ብዬ ልሸኘው ብለው ሲሄዱና ሲነኩት እሱ ለካ ጅብራኤል መጥቶ ሸኝቶታል። ማመቶ ኻቲማ ይወቦ አላሁ አክበር በስጁድ ወሰደው። መስጊድ ገብቶ ማያውቀውን በምን በስጁድ ይወስዳል። የዚህ ሁላ ስራ ምን ሰራው ጭማቄ ወንድሞቼ መጨረሻችን እንዲያምር ነው። አላህ መጨረሻችን ያሳምርልን። በዚህ ሁላችንም ላለፈው እስትግፋር ተውባ እናደርጋለን። ይሄ ኢማን እንዲገኝ ግን ፊሰቢላህ ሰሃባ በጠቅላላ ቤታቸው የተቀመጡ የሉም። ሚስት ልጆቻቸው ሀጃ ጉዳይ ያላቸው ነው ሁሉ ነገር ጥለው የወጡት። እኛም 3 ቀን እንውጣ 40 ቀን እንውጣ 4 ወር እንውጣ አላማ አይደለም ወንድሞቼ። ሀያታችን የማን ነች? የአላህ ነች። ግን እንውጣ እንቀማመጥ ኢማን እንማር። እንዴት ነው ምን ትላላችሁ? የሰው ልጅ አያስፈልገዋል ወላሂ ዱንያ ላይ ሰው ልጅ ከሚፈልገው ነገር በጠቅላላ የሚያስፈልገው ኢማን ነው። ኢማን ሱቅ አይሸጥም። የፈለክበት ቦታ ብትሄድ ኢማን የሚገኘው በልፋት ነው። ዱንያ ቆሻሻዋ ራሱ ያለ ልፋት አትመጣም። ኢማን ያለ ልፋት ይመጣል። ታዲያ ኢማን ልፋት ያስፈልገዋል። ለዚህ ነው 3 ቀን እንውጣ 40 ቀን 4 ወር ዓለም በጠቅላላ እኛን ነው የሚጠብቀን። እስላም ኢማን ቀልቡ ላይ ያስቀመጠ እንደሆነ ብዛት ባይኖረው ትንሽም ቢሆን ወላሂ ነስሩን አላህ ይሰጠዋል። ነገር ግን ብዛት ቢኖረው ምን ከሌለ ቀልብ ላይ የአላህ ማሪፋ ከሌለ ወላሂ ምንም ማድረግ አይችሉም። ለዚህ ላለፈው በጠቅላላ እስትግፋር እናደርጋለን። 5 ወቅት ሰላት የት ወንድሞቼ ወንድ ልጅ ሆኖ ቤት የሚሰግድ ሙናፊቅ ነው አሉ። አዛን እየሰማ ምንም ምክንያት ሳይኖረው ቤት ውስጥ የሚሰግድ ሰው ሰላቱን መርዱድ ነው አሉ። ሰላቱን አላህ አይቀበሉም። ሰላት እንዳልሰገደ ነው የሚቆጠረው። ወንድ ልጅ ሁሌ መስገድ ያለበት መስጊድ ነው። 5 ወቅት ሁሉ ጊዜ ሰው በጀማ የሚጠብቅ ሆናሉ። እዝራኤል መጥቶ ሩሁን ሊያወጣ ሲላሉ መጀመሪያ ሸሃዳ ሲዞት ነው ሩሁን የሚያወጣው። መጀመሪያ ምን ይዛ ሲዞት ምን ትፈልጋለህ? ከዚህ በላይ ጋራንቲ ያለ። ለዚህ ባረከላ 5 ወቅት ሰላት መስጊድ የሰው ሐቅ ካለብን እንመልስ። የተኮራረፍነው ሰው ካለ 3 ቀን በላይ የተኮራረፈና የሞተ ሰው ቀጥታ እሳት ነው የሚገባው ነብዩ አለይሂ ሰላም። የተኮራረፍነው ሰው አፉን እንበል። የወሰድነው ብድር ካለ ካሁኑ እንመልስ። ምን ወስደው ብድር በጠቅላላ ምናት እንጻፍ። 1 ብር የሰው ሐቅ ያለበት የሞተ ሰው ሳይከፍል ሳይመልስ 700 400 ምናምን በጀማ የሰገዳት መቅቡል ሰላት ነው የሚሰጠው አሉ ቂያማ ቀን። የመጨረሻ አንድ ጊዜ ኢማም ማሊክ ኢብኑ ዲናር ከጎረቤቴ ያሉ አንድ ጊዜ ጓደኛዬ በጣም ወደው ጓደኛ ሰላት የማይቀር የአላህ ባሪያ ነበር። ይሞታል አሉ።
አቦ እንዴት ሆን ካልኩት አሉ በህልም አየሁትና አቦ ያ ኢማም አላቸው ከጎረቤቴ መርፌ ወስጄ ነበር እየሰማችሁ ነው ምን ወስጄ ነበር መርፌ ወስጄ ነበር ግን ሳልመልስ ወይም መልሱ ሳልል ሞትኩኝና የሆነ ቦታ ሰክቻታለሁ በዛች መርፌ ምክንያት ጀነት በር ላይ ታስሬያለሁ ኸይር ስራዬ ሁላ የጀነት ሰው ሆኜ ምን ሆኛለሁ ጀነት በር ላይ ታስሬያለሁ መላበሉኝ አላቸው አቦ እየሰማችሁ በመርፌ የሰው ብር እንዴት ትላለህ አልሰጠኸኝም ብለህ መክዳትስ አላውቅም ረስቼዋለሁ እዚህ አይረሳም ማይልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ የዛን ዛት ማሊክ ኢብኑ ዲናር ሄዱና ሲያዩ ቦታው ላይ አገኙት ሄደው መለሱለት አሉ ሁለተኛ ቀን ሲተኙ በህልም መጣ እንዴት ሆንክ አቡ አላህ ችግርህን በጠቅላላ ይፍታልህ አሉት አቡ የኔንም ችግር አለ ፈታህልኝ አሏቸው ለዚህ ኢንሻአላህ የሰው ብድር የሰው ሐቅ አላህም አይገባበትም እዚህ አንድም ብር ብትሆን የሰው ሐቅ ካለብን ምን እናደርጋለን እንመልሳለን አፉ እንባባለን استغفار እናደርጋለን ተውባ እናደርጋለን የመጨረሻ ካሁን በኋላ ኢንሻአላህ ለማን ለመሆን ለአላህ ሙስተይነን እዚህ ያለነው አፉ ተባብለናል ቀልባችን ንጹህ ነው ኢንሻአላህ አላህ ንጹህ ያርግልን ኢንሻአላህ በየወሩ ደግሞ እንደው መንፈላገና ሳንፈላለግ ራሳችን መጣልን ሰፈርን ደግሞ አዕማል ላይ ወንድሞቻችን እንዘይራለን ኢንሻአላህ ሙስተዒዲን ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ያ ረቢ ሀይ ለና ሚን አምሪና ረሸዳ ወጀዐል መዑነተከ العليا لنا سندا አቦ ያ ረቢ አላህ በቁሻሻ በወንጀል ልባችን ጨልማለች አቦ አንተው ማረና ያ ረቢ የምናቀውንም የማናቀውንም የረሳነውንም ያ ረቢ ወንጀል ካለ ያ ረቢ ማረና ያ ረቢ ካንተ ውጪ መሐሪ የለም ማረን ቀልባችንም ክፈትልን መሐባህንም ስጠን አቦ ያ ረቢ መሐባህን ትልቅነትህን ውዴታህን ፍራቻህን ቀልብ አስገባልን እስላሙን በጠቅላላ አንድ አድርግልን እስላሙን በጠቅላላ ያ ረቢ ያንተን ትእዛዝ አግራለን ይሄ የኛ ጀማ አይደለም ይሄ የኛ ብሔር አይደለም ይሄ የኛ መስጊድ አይደለም የሚል ነገር ቀልባችን ጠራርጋ አውጣልን ያ ረቢ የኛ ባንዲራ አንድ ነው ላኢላሃ ኢላላህ ሙሐመድ ረሱላህ ባንዲራ ስር አድርገን አቦ በዚህ ባንዲራ ስር ይሄ አድሬ ነው ይሄ ኦሮሞ ነው የሚል ነገር ጠራርጋ አውጣልን ያ ረቢ አላህ ሁሉ ወንድሞቼ ናቸው የኔ ስጋዎች ናቸው የሚከባበሩ የሚፋቀሩ የሚዋደዱ ለሌላው ምሳሌ የሚሆኑ አድርገን ያ ረቢ እስላምን ዒዛ የበላይ የሚያደርጉ አድርገን ያ አርሐመ ራሒሚን ኺላፍና ጥላቻ መባላት ያ ረቢ ነቃቅላ አውጣለን ያ ረቢ አላህ ቀልባችን ሰፋ አድርግልን አቦ ኢማን የሚባለው ንቃ ስጠን አቦ ያ አርሐመ ራሒሚን የነቢን በሐያታችን የነቢን ህይወት እንድንኖር አግራለን ያ አርሐመ ሴቶቻችን ልጆቻችን እንደው እናት አባት ዘርማን ዘራችን ያ ረቢ ሂዳያ በሂዳያ አድርግልን ኡመቱን ሁላ ወደ ዲን መልሰው ያ አርሐመ ራሒሚን ይህን ወር ያ ረቢ አላህ በኢማን በሂዳያ ጨርሰው ረመዳን በኢማን የሚቀበሉ አድርገን በረመዳን ውስጥ ያሉ ኸይራትን ሁላ የሚጠቀሙ አድርገን ያ ረቢ የረመዳን ባሪያ ሳይሆን አመቱ ሙሉ በረመዳን በተጠቀሙት ኢማን አመቱ ሙሉ ያንተ ባሪያ ሆነው የሚጨርሱ አድርገን ያ አርሐመ ራሒሚን ያ ረቢ የነቢን ስራንም አውቀው የሚሰሩ አድርገን ያ ረቢ የዱንያ መሐባና የምናምን ያ ረቢ ጠራርጋ አውጣን ከሴት ፈተና ከዱንያ ፈተና ከነፍስያ ፈተና ከሸይጣን ፈተና ያ ረቢ ጠብቀን ዱንያ ላይ ሰላም አኺራ ላይ ሰላም ከቀብር ፈተናም ከእንደው ነጃ ያወጡት አድርገን ከሲራት ፈተናም ነጃ ያወጡ አድርገን ከማሸር ፈተናም ነጃ ያወጡ አድርገን ከጀሃነም ነፃ ሆኖ ጀነት ገብተው ካንተን ከሚያዩትም አድርገን ያ አርሐመ ራሒሚን መጥፎ ሲፋ አለብን አንተ የምታውቀው ያ ረቢ እኛና አንተ የምናውቀው ያ ረቢ ይሄን ሁላ ጠራርግልን ያ ረቢ ያላ ጥሩ ሲፋውን ስጠን አቦ ከዲን ወደ ኋላ የሚያደርገን ነገር ሁላ ያዝብን በሚታይም በማይታይም የታሰርነው ገመዱን ሁላ ያ ረቢ ፍታልን የታመመውንም ዓፊያ አድርግልን ቀልባችንም ጀሰዳችንም ዓፊያ አድርግልን የታመመት ወንድሞቻችንም ዓፊያ አድርግልን የታሰረውንም ያ ረቢ ፍታው ችግር ላይ ያለውም ከችግሩ አውጣው ያ ረቢ አላህ ያላገባውም እንዲያገባ አግራለት የሌለው የሌለውም ልጅ ሳሊህ ሆነ ለዲን ለሰፈር ለሀገር የሚጠቅም ልጅ ያ ረቢ ከኛ ውስጥ የሚወጡ አድርግልን ልጆቻችን ሚስቶቻችን እንደው ዘርማንዘራች ሐፊዞች ያ ረቢ ያለ ወደ አላህ ተጣሪዎች ለዲን ለሀገር የሚበጁም አድርግልን ሸረኛ ምቀኛ ለሀገር ሐሲድ የማይሆኑ ልጆችን ያዝብን ይሄን ሲፋ ያ ረቢ አንሳልን እኛንም ያ ረቢ ሳሊህ አድርገን ሙስሊም አድርገን ለሀገራቸው ሳይሆን ለዓለም በጠቅላላ የሚበጁ አድርገን ያ ረቢ አላህ ከአንድም ሰው ከአንድም መኽሉቅ እንደው ያ ረቢ ሐጃ የሚሆኑ አታድርገን ያ ረቢ አላህ ከአንድም መኽሉቅ ሐጃ አታድርገን ሐጃችን ሁላ ባንተ የሚሆኑ አድርገን አቡ ሐጃቸውን በሁለት ረካ የሚፈጽሙ አድርገን ያ ረቢ በዚህ ትልቅ ለሊት ፊት ለፊታችን ባለችው
ወንጀላችን ተምሮ አዲስ መዝገብ የሚሰጠንበት ሌሊት አድርግልን ያ ረቢ ያ አላህ ውስጥ ያለችው ኩራት ካለብን ምቀኝነት ካለብን ሸር ካለብን ጠራርጋ አውጣልን ያ ረቢ ኸይር ሲፋውን ጀባበልና መጥፎውን ነቃቅልልን ያ ረቢ ያ አላህ ለሁሉ ሰው ቀልባችንም ሰፋ አድርግልን ለማንም ቂምና ምናምን መያዝም ያ ረቢ ያ አላህ ነቃቅላ አንሳልን እርስ በእርስ ያ ረቢ ያ አላህ ዋድና ፋቅረና እስከ መጨረሻ ኻቲማችንም አሳምርን ያ ረቢ ኻቲማችን አሳምርን ፊት ለፊት የቆምን ቀን ሰላም እንወጣም አድርገን አቡ እነዚህ ባሮቼ ናቸው እለፉ ብቻ ምትልን አድርገን ያ ረቢ ያ አላህ ዱዓውንም አግራልን ሰላቱንም አግራልን ሌሉንም አግራልን ዱዓውንም አግራልን ቁርአኑንም አግራልን ዚክሩንም አግራልን ያ ረቢ ያ አላህ እርስ በርስ መዋደዱንም አግራልን መከባበሩንም አግራልን አቡ አንተ ካላገራህ የሚያገራ የለም ያ ረቢ አግራልን ቁሻሻ የሆኑ ሲፋዎችን ንዴት ብስጭት መጥላት የሚባሉትን ጠራርገህ አውጣልን ያ አላህ ያ አርሐመ ራሒሚን ይሄ እንደው ያ ረቢ መስጊዶችን በጠቅላላ የነቢ መስጊድ አድርግልን ያ ረቢ ያ አላህ የነቢ መስጊድ አድርግልን እንደው ያ ረቢ ያ አላህ መካ መዲናን ደግሞ ያ ረቢ ያ አላህ በየዓመቱ በየ6 ወሩ የሚዘይሩ አድርገን ያ ረቢ ከአንድ መኽሉቅ ሐጃ ሳታደርገን ዓለምን በጠቅላላ ለዲን ሲባል የሚዞሩ አድርገን ያ ረቢ ዓለምን ምንዞርበት ቪዛ ሁላ ያ ረቢ ዛሬው ምታልን ያ አላህ አንድ መኽሉቅ ላይ ሐጃ አታርገን ለሁሉ ችግር ጎን የሚቆሙ አድርገን ችግራቸውን ካንተ ካዝና የሚያስፈቱም አድርገን ያ አላህ የሞቱ እህት ወንድሞቻችን ሙስሊሞች በጠቅላላ ያ ረቢ ማራቸው ቀብራቸውን ማስፋላቸው ኑርም አድርግላቸው ያ ረቢ ኑር አድርግላቸው ያ ረቢ እለፍላቸው አቡ ያ ረቢ ያ አላህ ቀብራቸውን ጀነት አድርግላቸው ያ ረቢ ጀሃነም ከማድረግ መጀን አድርግላቸው ያ ረቢ ያ አላህ ሞታችን አይቀርምና በፊሰቢላ ሸሂድነት ወፍቀን ሞታችን አይቀርምና በመዲና አድርግልን ያ ረቢ ያ አላህ ያ ረቢ ያ አላህ ያ ረቢ እስራፍ አታድርገን ከንቱ አታድርገን ባዶ አታድርገን ርካሽ አታድርገን ውዳቂም አታርገን ያ ረቢ ውድ አድርገን አቡ ሰሃባን ውድ እንዳደረከው ውድ አድርገን ለሰው ሁላ ምሳሌ አድርገን እንደው ያ ረቢ ላያችን ቀሽት እንዳረከን ውስጣችንም ቀሽት አድርገን ያ ረቢ ውስጣ ላያችን እንዳሳመርከው ውስጣችንም አሳምርልን ያ ረቢ ያ አላህ ያ ረቢ ያ አላህ ያ ረቢ ያ አላህ ያ ረቢ ያ አላህ ጥሩ ሲፋውንም ጀባበለን ተቅዋ የሚባለውን ሲፋ ስጠን ኸሽያ የሚባለውን ሲፋ ስጠን ተወኩል የሚባለውን ሲፋ ስጠን ኢናባ የሚባለውን ሲፋ ስጠን ያ ረቢ ያ አላህ ሁሉ ጥሩ ሲፋ ስጠን ያ ረቢ መተናነስ የሚባለውን ሲፋ ስጠን አኽላቅ የሚባለውን ሲፋ ስጠን የነቢን ሐመና ገም ጭንቀት ተሸክመው ስራ ተሸክመው ዓለም ይሽከረከሩ አድርገን ለዓለም ላይ ላሉ ሰው ልጆች የሂዳያ ሰበብ አድርገን ተስፋ ከመቁረጥ ወደ ኋላ አድርገው ተስፋ መቁረጥ የሚባልን ሲፋ አንሳልን ያ አርሐመ ራሒሚን የሰብር ሲፋ ስጠን የትዕግስትን ሲፋ ስጠን አቡ ያ ረቢ ሁሉ ጥሩ ሲፋ ስጠን ቁርአንም አርገራልንም አንተ አግራልን ማህፈዝ የፈለገውንም ያ ረቢ አንተ አሳፍዘን አቡ ቃዲር ነህ ያ ረቢ አንተ አሳፍዘን ከሴት ፊትና ያ ረቢ አንተው ጠብቀን ያ ረቢ አንተን ከማወንጀል የሚያግዙ ነገሮች ሁሉ ያዝብን ያ ረቢ አላህ ከመኽሉቅ በመርቀን አውጣንና በዚክር በቁርአን የሚመረቅኑ አቡ አቀምሰን አቡ በአመል ምርቃናውን ስጠን አቡ ያ አርሐመ ራሒሚን ኸይሩላ ጀባ ሸሩላን ያ ረቢ መጀን መጨረሻችን አሳምርልን ያ ረቢ አላህ ያ ረቢ አላህ ያ ረቢ አላህ እዚሁ በቃ ማሻአላህ ኢማን ሞልቶ ከዛ ሲመለሱ ባዶ የሚሆኑ አታድርገን ማሟያም አታድርገን ደርሶ መልስም አታድርግብን ያ ረቢ ወጥቶ ነበርም አታድርግብን ታሪክም አታድርግብን የሰው ታሪክ ብቻ የሚያጭዱም አታድርገን አቡ ያ ረቢ ታሪክ ሰርተው ያ ረቢ አላህ የሚወጡ አድርገን አቡ ያ ረቢ አላህ ልክ እንደ ሰሃባ ታሪክ እንደሰሩ ታሪክ የሚሰሩ አድርገን ያ ረበል ዓለሚን ለካፊሩ ለመጁሳው ለይሁዳው ለነሳራው ሂዳያ ስጠው የሂዳያ በር ይከፈት ያ ረቢ አላህ በላውን ነቃቅልልን ሀገራችን ያለውን በላ አንሳልን ያ ረቢ ሀገራችን ያለውን በላ አንሳልን እስላሙን ያ ረቢ ለመበታተን የሚሞክሩ ራሱን በታት ነው ያ ረቢ ራሱን ያዝብን ያ ረቢ አላህ እስላሙን ለመበታተን ሴራ የሚያሴረውን ሴራውን አክሽፈው ያ አላህ ዓለም ላይ ያ ረቢ አላህ እስላሙን ኢዛ ስጠው ያ ረቢ የበላይ አድርገው መካ መዲናን አንተ ጠብቅልን መካ መዲናን አንተ ጠብቅልን መካ መዲና ላይ በላ በዝቷል ያ ረቢ አንተ ጠብቅልን መካ መዲናን አንተ ጠብቅልን ያ ረቢ ያከበርከው ያተለቀው ቦታ ነው አንተ ጠብቅልን ያ ረቢ አላህ መስጂድ አልአቅሳን መልስልን ከይሁዳን ያ ረቢ እጅ ያ ረቢ መስጂድ አልአቅሳን ንቀላቸው ያ ረቢ ያ አላህ የዚህ ጭንቀትም ቀልባችን ላይ ስጠናው ያ ረቢ የብርና የመቶ ብርና ጭንቀት ነቃቅልና ያ ረቢ አላህ የዚህ አይነት ጭንቀት ያ ረቢ ስጠናው ያ ረቢ አላህ ሰይድና ዑመር
የከፈቱትን መስጂድ አቅሳ እኛም በእጃችን እንድንከፍተው አድርገን አቦ ያ ረቢ አንተ ቻይነ ያ ረቢ የዚህም ሰበብ አድርገን ለዓለም ሰው ሂዳያ ሰበብ አድርገን ያ አርሐም ራሂሚን ቁርአኑንም አጠጣን አቦ ፋህሙንም ስጠን ሐዲሱንም አጠጣን ፋህሙንም ስጠን ለሰው ልጅ ሂዳያ እስከ መጨረሻ ድረስ የሚሆኑ አድርገን ያ ረቢ እርስ በርስ ኺላፍና መጣላትና ምናምን ያ ረቢ የሚባለውን አንሳለን ያ አላህ ያ አላህ ያ አላህ ያ አላህ اجعل جمعنا هذا جمعا مباركا مرحوما وتفرقنا من بعده تفرقا مباركا معصوما يا ربي لا تجعل فينا ولا معنا ولا في قلوبنا شقيا ولا مطرودا ولا محروما يا ارحم الراحمين يا ارحم الراحمين يا ارحم الراحمين ارحمنا فانك بنا راحم ولا تعذبنا فانك علينا قادر يا رب الطف بنا فيما جرت به المقادير وانك على ما تشاء قدير انا نستغفرك انك كنت غفارا فارسل السماء علينا مدرارا اللهم اغثنا غيثا مغيثا هنيئا مريئا مريعا ساحا طبقا مجللا دائما الى يوم الدين اللهم اسقنا الغيث ولا تجعلنا من القانطين اللهم اسقنا الغيث ولا تجعلنا من الآيسين اللهم اسقنا الغيث والرحمة ولا تهلكنا بالسنين يا رب العالمين زناب اسكن هداية يا ربي جباب لنا يا رب العالمين يا ارحم الراحمين يا ارحم الراحمين فساد بلاء ولا نقاق لنا يا ربي الله بلاء فساد ولا انسالن يا ربي الله ሀገራችን ከፈሳድ ከበላ ጠብቅልን ያ አርሐም الراحمين ለዚህም ሰበብ አድርገን እስላም ውስጥ ፈራቱነት ያ ረቢ ያንሳልን እስላም ውስጥ ፈራቱነት ያ ረቢ ያንሳልን ጀግና አድርገን አቦ ያ ረቢ ጀግና አድርገን ኢማን የሚባለውን ይሄ ተቋም የሚባለውንም ራብሰን አቦ ያ ረቢ ራብሳ ስጠን ያ ረቢ ራብሳ ስጠን ያ ረቢ አላህ ራብሳ ስጠን ያ ረቢ አላህ ከምትለው ከሰላቱ ጠፍጠና ልቀቅብና ያ አርሐም الراحمين يا ميسر كل عسير يا مغني كل فقير يسر علينا كل عسير فإن تيسير العسير عليك يسير حاجاتنا كثير أنت عليم بها وخبير ولا تحتاج إلى بيان وتفسير برحمتك يا أرحم الراحمين كزي مسكين حقم تأبكن كسفر سوتشم حق تأبكن يا ربي الله كانت يا ربي أنت محق تأبكن يا ربي الله يلفون يمتعون منجل ما ربنا يا ربي الله مارن كانت من قراجون مسفرون أستغلن يا ربي كونتاكت የሚያደርገውን ነገር ሁሉ ያዘብን ያ አርሐም الراحمين ያ አርሐም الراحمين ዱንያ ላይ ሲኖሩ የበላይ ሆኖ ካንተ ጋር ሰላም ሆኖ ከሚኖሩ አድርገን ያ ረብ العالمين ያ ረብ العالمين የሰው ልጅ ሂዳያ ለመሆን ሰበብ አድርገን ያ ረቢ የመስጂዱንም ስራ አግራለን ያ ረቢ ያለ ነብይ ሱናንም አግራለን ያ ረቢ አንተን ትእዛዝንም አግራለን መታገራው አንተና አንተ አግራለን ሰሃባን ከነበሩበት ጨለማ አውጥተህ ሸልመ ሸላልመ አቦ ባሮች ብለህ ወደድኳቸው እንዳልከው አቦኛ ማንሆንም ያ ረቢ አኛም ሸልመ ሸላልመ ወደድኳችሁ በለን አቦ ያ ረቢ ወደድኳችሁ በለን ያ አርሐም الراحمين ሌሉንም አግራው استغفارንም አግራው ዚክሩንም አግራለን ዱዓውንም አግራለን ያ አላህ ያ አላህ ያ አላህ ያ አርሐም الراحمين لا تدع لنا في مقامنا هذا ذنبا الا غفرته ولا هما الا فرجته ولا دينا الا قضيته ولا مريضا الا شفيته ولا ميتا الا رحمته ولا عازبا الا زويته ولا عازبا الا زويته ولا ضالا الا هديته ولا عاسيا الا عصمته ولا جاهلا الا علمته ولا منبيا الا لبيته ولا تائبا الا قبلته ولا عاسيا الا عصمته ولا مجاهدا في سبيلك يا رب الا نصرته يا رب العالمين اللهم وفقنا زيارة بيتك وزيارة النبي صلى الله عليه وسلم يا رب العالمين نسألك من خير ما سألك منه نبي محمد صلى الله عليه وسلم ونعوذ بك من شر ما استعاذك منه نبي محمد صلى الله عليه وسلم وأنت المستعان وعليك البلاغ ولا حول ولا قوة إلا بالله العلي العظيم وصلى الله على سيدنا محمد وعلى آله وسلم سبحان ربك رب العزة عما يصفون والسلام على المرسلين.